ሄደ በመጀመሪያ ቀን። ከዛ ድጋሚ በ15 ቀኑ ተመልሶ መጣ። ከዛ በኋላ ስልኬን ጠይቋት እሷ ሰጥታው ሄደ። አላወኩኝም እኔ ስልኬን እንደሰጠችውና ሲደውልልኝ ያው ሴት ነሽና ማታውቂው ቁጥር ሲደወል ጓት ያለሽ ከዛ ማለበል ይቅርታ አላወኩም ብዬ ተናድጄ ዘጋውበት ሲደጋግም። ከዛ እሷ ነገረችኝ። ከዛ ድጋሚ እኔም ደግሞ አይቼው ሆነ ስታዩ የምትወጂው ሰው አለ አይደለ? የሆነ አይቼው ምንም ወድጄው ነበርና ያወራን ምናምን ቀጠልና መጣ። አርሲ ነገሌ ልጅ ነው። ከሻሸመኔ ወደዛ አርሲ ነገሌ የምትባል ሀገር ካወቅሻት የዛ ሀገር ልጅ ነው። ከዛ ያወራን አመት ሆነና የሆነ ሰዓት ላይ ወድጄው በቃ አፍቅሬው ምናምን ስራ ምክንያት ፊልድ ወጥቶ ሄደ። ሹፌር ነውና ወጥቶ ሄደና ቆይቶ መጣ። ሲመጣም ሰፈሬ ላይ መልሼ ያገኘሁት። ሰፈር እኔን ያወራሽ ነው አቡ? ድምፅሽ አይሰማኝም። እሺ። ከዛ ሲመጣም እኛ ሰፈር ቶታል አለና እዛ መኪናቸውን ነዳጅ ሊሞሉ እያለፍኩኝ መጥቶ ሄደ። ከዛ እዛ ሲሄድ አገኘሁትና ደነገጥኩኝ። እኔም አድጌ ያለው ልጅ እያለው ነበረ ማቀው። ከዛ ተገናኘን፣ መልሰን ወደ ፍቅር ገባን። ሐዋሳ መኖር ጀመረ። እሱም በስራ ምክንያት እኔ ያለሁበት ሀገር ላይ እየኖርን እያለን እሱ ቤት መሄድ ጀመርኩኝ። እኔ ተከራይቶ ያለበት ቤት እየሄድኩኝ 15 ቀን እየቆየው እመጣለሁ። እየሄድኩ ድጋሚ 15 ቀን እየቆየው እመጣለሁ። ስመጣ ሲሄድ ቤተሰቤን ረሳው። እሱም በጣም በቃ ከልብ ያፈቀርኩ ከሱ ውጪ ምንም ነገር አይታየኝም። ቤተሰብ ሲነግረኝ አልሰማም። ትምህርቴን አቆምኩኝ። በቃ ከዛ እኔ እንዴት አድርጌ ነው ማኖርሽ? አብረን እንኖር፣ መሄድ አልፈልግም አልኩት። ወደ እናቴ ቤት ማለት ነው። እቤት እየሄድኩ በመጣው ቁጥር እሱን የማገኝበት ጊዜ እያጠረብኝ መጣ። ከዛ በቃ እንዴት እንኖር ሲል እኔ መስራት ካለብኝ እኔ ማብሬ ከሰራለሁ አልኩትና እሺ ተባብለን መስራት ጀመርኩኝ። እኔ ሱቅ ፈልጎ እቃ መሸጫ ላይ እየሰራሁኝ ከዛ ምንም መኖር አልተቻለም፣ አልተግባባንም። ድጋሚ ልጅነትም ነበረብኝ፣ ቤተሰብ አልሰማም ብዬ ማለት ነው። ልጅነትም ነበረብኝ። ከዛ ድጋሚ እሺ ወደ ቤት ሄጄ ልምጣ ብዬ ቤት ሄጄ ማዘርን አናገሪያት። በቃ እኔ አልችልም ያለሱ መኖር አቃተኝ። ቤት ሄጄ መኖር ጭራሽ አቃተኝ። ሳላየው መዋል አልችልም። ቤት ምግብ አልበላም ማለት ጀመርኩኝ። ከዛ ድጋሚ መጣና ሰፈር አይቼው ሄደ። ከዛ አልቅሽ ምናምን በቃ የሚያፈቅር ሰው ያውቀዋል። አሳጥሬ ነው ነግርብሽ ሰዓት እንዳይሄድዬ ነው። ከዛ አልቅሽ ምናምን ተመልሼ ሄድኩኝ። እሱ ጋር መኖር ጀመርን ድጋሚ። ከዛ ስራ ጀምር አለኝ። በቃ እኔ እሱ የሚለኝም ብቻ ነው የማደርገው። እኔ እንደዚህ አድርግ፣ በዚህ ግባ፣ በዚህ ውጣ አይደለም። እሺ ብዬ እኔም ስራ ሆቴል ላይ ጀመርኩኝ። ተወልጄ ያደግኩበት ሀገር ላይ ማለት ነው። ተወልደሽ ያደግሽበት ሀገር ላይ ሆቴል ላይ መስራት በጣም ነውር፣ በቃ ማለት በጣም ነው የሚከብደው። እስቲ ከዛ እዛ ኢንተርናሽናል ሆቴል ገብቼ መስራት ጀመርኩኝ። የኔና የሱን ኑሮ ለማሸነፍ ማለት ነው። እሺ ብዬ እሱ እንደሚለኝ እየሰራው ጥሩ ገቢ መጣ። ቲፕ ሰው ይሰጠኛል። ሰው ያወራን መሰለኝ። ከዛ ሰው ቲፕ ይሰማል። ወንድሜ አቋም አለኝ። በጣም ነው ማምረው። ምንም አልልም ነበር። የልጅ ሰውነትም ስላለኝ ቆንጆም ስለነበርኩኝ ሰው ቲፕ ይሰጥሻል ምናምን በቃ ጥሩ ገቢ ከደሞዜ በላይ የደሞዜ ነጥፍ ማግኘት ጀመርኩኝ። ከዛንስ እሱ ስራውን አቆመ። የሰው ነበር የሚሰራው። ከዛ የቤት ኪራይ ማን ነው የምትከፍለው? እኔ ነኝ የምከፍለው። ቀለብ ማን ጋ ነው? እኔ ጋ ነው የሚመጣው ቀለቡም። ብቻዬን ማስተዳደር የቤት ኪራይ ከፍዬ አልቻልኩም፣ አቃተኝ አልኩት። ተነስና አንተ መስራት ካለብህ ስራ አልኩት። ከዛ እኔ በምሰጠው ብር ሱስ ጀመረ። ለካ እኔ ማታ ውዬ ነው የምመጣው። ማታ ሰርቪስ ቤት ያደርሰኛል፣ እሄዳለሁ፣ አላይም። ከዛ እሱ እዛ ሰፈር ይሄዳል፣ ይጥማል፣ ይጠጣል። ሌላ ባህሪ ማለት ነው። ሌላ ባህሪ ያመጣብኝና ምን ሆነክ ነው ያጠፋሁት ነገር? እኔ ጋር ነው ድምጽ የሚያስተጋባው? አዎ አንቺ ጋር ነው። ዘፈን የለም እኔ ጋር ምንም አልከፈትኩኝም፣ ግን የሆነ ነገር ያስተጋባል። እሱ ጋር ነው ሚውት አንስቶታል። ሰለሞን እባክህ ሚውት አድርግ ወንድሜ። ታራክሲ ደርስ ታወራለህ። እስከዛ ሚውት አድርግ። ቴንክ ዩ። ቀጥ ያንቺ
ከዛ እኔ ያስተዳደርኩ አልችልምና መስራት አለ ማሬ ሚውት ሆነሻል እኮ ይሄንን ማን ሚውት ነበርኩኝ። ከዛ ስራ ጀምር ስለው ለካ ከውጭ የሚላክለት ብር አለ። እኔን ሀቡ አላቅም ነበረ። ከዛን ማን የሚልክል ለምንድነው ብር አለክ ግን አትሰራም ለምንድነው? እሺ ለምን አታገዘኝም? አንቺ ምን አገባሽ አለኝ። ከዛ በመሀል እየኖርን መታኝና ለብራዘር ደውዬ ነገርኩት። እንደዚህ ያልኩትና እንዴት ብለው መጡ ይዘውኝ ሊሄዱ ማለት ነው። በክብር ነይ እንሂድ። እሺ መጀመሪያም እኛን አንሰማም ብለሽ መተሻል። ይኸው አሁን ተመተሽ ነው ያለሽ። ነይ እንሂድ ሲሉኝ አልሄድም እኔ እንድትነግሩት ነው የምፈልገው አልኩኝ። መልሼ አዋርጄ ላኳቸው አልሄድም ብዬ። ከዛ አንዴ ደግሞ ድጋሚ ወንድሜ አገኘኝና ተሯሯጥን። እዛ የምኖርበት ሰፈር መጥቶ ማለት ነው። ብራዘር በዚህ ሲመጣ እኔ በዚህ ሲሄድ፣ ብራዘር በዚህ ሲመጣ እኔ በዛኛው ግቢ ስሩ ተሸሏ ልቄ ሲሄድ፣ ከዛ ልጅ እያልን አመት ኖርን። እኔም አልወለድኩኝም። ሀቂቃው እውነቱን ስነግርሽ በቃ መድኃኒት ራሱ አልጠቀም ነበር። እንዴት እንዳላረገዝኩኝ አላውቅም። ምን እንደተፈጠረ እንዴት ነው። ከዛ ሕክምና እንዲህ ተባለ። ሕክምናም ስንሄድ መውለድ አትችይም አሉ። ይሄን ጉድ ቤተሰብ የማያውቅም ነበረ። ከዛ ይሄ የሕክምና ስህተት ነው እኔ መውለድ እችላለሁ አልኩ። ከዛ ያንን ተጽዕኖ አድርጎብኝ ለካ እስከዛሬ ማህን የሆነች ሴት ነበረች ከኔ ጋር ስትኖር የነበረው። በቃ ይባስ ሌላ ጦርነት ቤት ውስጥ ተፈጠረልሽ። እንደዛ እየተኖርን ነው አልኩት። አዎ ላይ ከዛ የሆነ ሰዓት ላይ ስልኩን ጥሎ ሄዶልሽ ቀጥታ ስልክ ተደወለ። እናቱ ውጪ እንዳለች አውቃለሁ። ከዛ ለካ እሷ ብር ምትልክለት ነበር የሚመስለኝ። ከኔም እኮ ይወስዳል። እኔም እየሰራው እኖረዋለሁ እንደ ቁጭ ብሎ ማለት ነው። ለካ ከውጪ ሌላ ብር አለ። ሌላ ከጀርባ ሌላ ሴት አለች። እኔም ቤት አለው ውጪም ሌላ ሴት አለች። ማን ልበል ምናምን እህቱ ነኝ አልኳት። እኔም ራሴን ቶሎ ብዬ ወዲያውኑ ተረጋጋሁና ከዛ ይቅርታ እህቱ ነኝ ወጥቶ ነው አልኳት። እዚህ ቤት ስመጥቀስ እንደማይቻል አውቃለሁ ለዛ ነው። እና አይ እህቱ ነኝ ወጥቶ ነው አልኳት። ከዛ እሺ ብዬ ምን ሆነሽ አልኳት። ዝም ብዬ አይ ጓደኛው ነኝና ደውላ ነበር ከዚህ ስትይ ሳየው ቁጥሩም የውጭ ቁጥር። አይ እንዲህ ስልክ እኮ ተደውሎ ነበር አልኩት። አነሳሽው አለኝ። አይ አንስቼው ወጥቷል አልኩኝ ምናምን ነገር። ምንም አላለችሽም ሲል አይ እኔ ድምጿንም አልሰማሁም ምን ይሁን አላውቅም ግን ወጥቷል ብዬ ዘጋው አልኩኝ። እሱ ግን ወዲያውኑ ምንም አላለችሽም እንዴ አለኝ። ከዛ ዝም አልኩትና መጣችልሽ። የት? እኔ መሰራበት ሆቴል እለይቴ ራሱ ላይ እኔ እዛን ቀን ስራ ነበርኩኝ። እሷ ቀጥራዋለች። ከዛ እላይ እዛ እኔ ደግሞ እታች ነው የምሰራው። እላይ አይቻልም ለኔ እላይ መሄድ አልችልም። እኔ እታች ነው የሚፈቀድልኝ። ከዛ እንዳጋጣሚ እላይ የሆነ ከስተመር ነኝ ደግሞ ጠርቶኝ ሄድኩኝ። እላይ ሲሄድ ደግሞ ሁለቱ ቁጭ ብለዋል። ከዛ የእሷን ፎቶ ደግሞ አይቼዋለሁ። ቤዛ ሚውት ቤዛ ሀቢባዬ ሰላም ነው? ደህና ነኝ ማሬ። ሚውት አድርጊና ተራሽ ሲደርስ ያንቺ ተራ ላይ ታወሪያለሽ። እሺ ውዴ። እሺ ነው ድሽ። እሺ ይቅርታ። እሺ እናቴ። ከዛ ከስተመር እኔ እንደሌላ ነገር አስቦ እኔን ለይቴ ራስ ጠራኝና ሲሄድ ልጅቷ የደወለች ቀን ፎቶዋን አይቻለሁ አልረሳኋትም። ከዛ እሱ ደግሞ የአልቃይ ልደት ፕሮግራም አለና እዛ ልሄድ ነው ያለኝ። አልነገረኝም። ከዛ እኔም በስተመጨረሻ ለወጣ ስል ተጠርቼ ላይ ሄድኩኝ። የኔ እታች ስለሆነ ቴቢ ላይ መውጣት አልችልም አይቻልም። ከዛ ላይ ሲሄድ ሁለቱ ቁጭ ብለውልሽ ወይኔ እየጠጡ አገኘው። ምኑ ሊያዝ ከምኑ ላድርገው? ብጫው ደስተኛ ነኝ የሆነ ባንቃቸው ሁላ ማለት ነው። በቃ ሆረር ነው የሆንኩት። ከዛ በቃ ወዲያውኑ ምንም ሳልል ቀስ ብዬ ተመልሼ ሄድኩኝ። የጠራኝንም ከስተመር ሳላናገር ስራ ቦታ የሰራሁበትን አስረክቤ ወጥቼ ወደ ቤት ሄድኩኝ። ከዛ ለቤት ሄጄ ደወልኩለት። አትመጣም እንዴ? ቤት እኮ የጠበቅኩ ነው ቤት ገብቻለሁ አልኩት። ወይ መጣሁ እሺ አለ። ከዛ ግቢም ሊዘጋ ነው። አረ ቶሎ ብለና ግቢ ሊዘጋ እኔ ቆሜ እያስጠበቅኩ ነው። ለእኔ ብሎ ግቢ አልዘጋም አከራዩ አልኩት። እያለቀስኩኝ ማለት ነው። ዝናብ ዘነበ እኔ እያለቀስኩ አረ እኔ ግቢ አልገባም ውስጥ ስሜቱ ስላየሁት አልገባም አልኩኝ። ስደውል በሁለተኛው እሷ አነሳች። ሽንት ቤት ሄዶ ነው አለችኝ። ምን ልበል በቃ እሺ አልኩኝና ዘጋው። ከዛ ጠበቅኩኝ እስኪመጣ ድረስ አልመጣም። መሸ ነጋ።
ጠዋት መጣ። ምንም አላልኩም። ምን ነው አድር ያለውም ሳትለኝ አረ ይዘውኝ እኮ አደርኩኝ አለ ነው አልኩኝ። እሺ አመሰግናለሁ በላሁና ቁጭ በላልኩኝ። ወንድሞቼን አዋርጄ ላኩትን ማለት ነው። እውነት ወንድም ማለት ነው። በቃ ቤተሰብሽን አታዋርጂ። በተለይ እንደዚህ እውር የሆነ ፍቅር ውስጥ ገብተሽ ቤተሰብ አታዋርጂ። በቃ መተው እንኳን ድጋሚ አሁን ለሶስተኛ ጊዜ መጡ። ጠርቻቸው ማለት ነው። በቃ እኔ አልችልም ከዚህ በላይ ብዬ መተው ቤት ድረስ በቃ እንደዚህ አነቀኝ። አለቃትም ብሎ ማለት አትሄድም አለቃትም ብሎ እንዶ በቃ 18 ዓመት አልሞላትም ብለህን ነው ምን ከስል ቀቃት አሉት። አለቃትም አትሄድም ማለት ለምን እሱ ለምዷል። የኔ ብር አንደኛው እሱ ቁጭ ብሎ ነው የሚኖረው። ከዛችኛው የሚወስዳል ከኔም የሚወስዳል። እኔ እዚህ ሰርቻ አመጣለሁ ከዛችኛው ይመጣለታል። ምን አስጨነቀው? እግሩን ሰቅሎ ይቅማል፣ ይጠጣል። ከጓደኞቹ ጋር ጥሬንም ይበላው ጠዋት ተነስቶ ሸክላውን ነው በዛ ላይ መጠጡን በቃ አለልሽ። እኔ ሰፈጋ ነው ሙሉ ምንም አላቅም። ሲነገረኝ እስካላየው አላምንም። ወዲያውኑ አልወስንም ብዬ ካላየው አላምንም አልኩኝ። በአይኔ አመጣ እጄ ላይ አየውኝ። ከዚህ በላይ ምንም አልፈልግም እኔ አልችልህም። ወንድሞቼ ሳይመጡ አላወራም ብዬ ዝም አልኩኝ። ከተናገርኩኝ እኔው ነኝ የምመታው። አልችልም በወንድ አቅም ብዬ እነሱ መጡ። ወዲያውኑ ምንም አላወራውም። ሻንጣዬን አስተካከልኩኝ። ግን የእግዚአብሔር የኔ አምላክ ደግሞ አልተወው። በቃ አበደ። እኔ ከሄድኩ በኋላ ጨዋ ለቀቀ። ከዛ በሽተኛ ሆነ። እያየሁት ፊት ለፊት ያበደ ልጁ። እኔ ከዛ ቤት ከወጣሁ በኋላ እያየሁት በቃ እንዳንቺ የሚሆንልኝ እኮ የለም። እኔ እንዳንቺ ማንንም እኮ አይሆንልኝም። ችለሽኛል። በቃ ድጋሚ እንደወደው በቃ ሽማግሌ ሁላ እሺ በቃ አሁን ልኬ በክብር ልውሰዳት አለ። አይቻልም ማለት ወንድሞቼ፣ በክብር አትወስዳትም፣ አይቻልም። ከዚህ በኋላ በህይወት አቀልደህባታል አሉት። ከዛ አውቆ ምን አለ እኔ መውጣት ፈልግ ነበር ከኢትዮጵያ ማለት ነው። ፓስፖርት የቆየብኝና እሺ እኔ ከኢትዮጵያ እንድትወጪ ላድርግሽ፣ ዱባይም ቤሩትም የማውቃቸው ልጆች አሉና እዛ ሌላክሽ ምናምን አለ። ከዛ እዛ ሲልከኝ ምን ልንሆን ነው? ልንገናኝ ነው ድጋሚ ማለት ነው። በማንም ሄዶ በሱ ነው የሚሄደው። አይቻልም አልኩት። አልፈልግም አልኩትና አንደኛው እሱ ከዛ በዛ ምክንያት እሱ ማበደ ሐዋሳ ፊት ለፊት ሀገሬ ላይ ያያየሁት ማለት ነው። ከዛ ቤተሰቡ ነው መተው ማንም የለውም እዛ ይዘውት ይሄዱት። ከዛ በጸበል ተመልሶ ዳነ እዛ ያለ ማለት ነው። እና እኔ ከህይወት ይሄ አሳጥሬ ስነግራችሁ አንዳንዴ ቤተሰባችን ራሱ ተው ከተባለን እንተው። እውነት መስማት አንዳንዴ ጥሩ። እኔ ባለ መስማቴ ህይወት ተበላሽቷል። ከዛ በኋላ በጣም የማልፈልጋቸው ህይወቶች ውስጥ ገብቻለሁ። ዛሬ ላይ እዚህ ጋር በቃ በሱ ምክንያት የተነሳ ብዙ ነገሬን ዛሬ ላይ እዚህ ጋር ከሀገሬ ሁሉ አልወጣም ነበር፣ ወጥቼ አልሰደድም ነበር። በዚህ እድሜ እኩዮቼ የት እንዳሉ አውቃለሁ። ግን ያኔ እኔ ሲፈልጉ የነበረው እሱን እያየው የተሻለው መንገዴን ትቻለሁ። ይሄ በቃ እሱን ብቻ እያልኩኝ ዛሬ ላይ የሚሄድበትም በቃ ጥሩ ህይወት ትምህርቴን ትቻለሁ አልማርም ብዬ ማለት ነው። በጣም ስለ ፍቅር ስትይ ብዙ መስዋዕትነት ትከፍያለሽ። ግን ፍቅር አንዴ ነው ስለሽ መስዋዕትነት የምትከፊለት ሰው አንድ ነው ያለው፣ አይደገምም። ለምን ታፈቅሪያለሽ እኮ ከዛ በኋላ ግን ትማሪያለሽ ብለህ ከስተቱ ይማራል። እኔ ድጋሚ ሰው እንዳላምን አድርጎ በቃ ፊት ለፊቴ አሳይቶ ሰው እንዳላምን አድርጎኝ ነው የሄደው። እና እህቶቼ አትሸወዱ። ቤተሰብ ሲነግራችሁ እመኑ። ለራሳችን ሲል ነው። እህትም ወንድምም ቢሆን እናትም ብትሆን ለኛው ስትል ነው። በተለይ ሴት እህቶቼ እውነት አቡ እኔ ህይወቴ የገባኝ ማለት ነው ቤሩት ስመጣ ነው። ኑሮ ምን እንደሆነ ያወቅኩት ማለት ነው ከእናቴ ቤት ስወጣ ነው የገባኝ የህይወት ጣም ማለት ነው። ልጅሽን ጥለሽ ተሰደድሽ? ልጅሽን ማንጋተውሽ? አልወለድኩለትም። ጭቅጭቁ የጀመረው እኮ እኔ መውለድ ስላልቻልኩኝ ነው። መውለድ ስላልቻልኩ አትችልም ተብሎ እኮ ነው። ከዛ በኋላ በቃ የኔም ጭንቅላቴ ተበጠበጠ። ልጅ ሳይኖርሽ ነው ወንድ አስቀልቤ የነበረው ማለት የወለድሽለት ቢያንስ የልጅ አባት ታበይዋለሽ፣ ታጠጫዋለሽ። ቀላል ላልወለድሽለት ወንድ ነበር እየሰራሽ ስታስቀሚው በቃ ሀገሬ ላይ ለዛውም በቃ ልጃችሁ እህታችሁ እኮ ሆቴል ላይ እኮ ቡና ቤት እየሰራች ነው። እንደዚህ ከወንድ ጋር እየሆነች ነው። ግን ምንም በቃ ምንም ከሱ ውጪ ምንም ነገር አይታየኝም ነበረ። ምንም አይነት ነገር ማለት ነው። ከዛን እሱ ጋር እየኖርን ስጣላው ግን አረገዝኩኝ ጥዬው ሲሄድ
ወንድሞቼ አያውቁም። የወንድሜ ሚስት ታውቃለች። ምን ላርገው? ተመልሼ መሄድ አልፈልግም። አሁን ከዛ ያንን ደግሞ ያውቀዋል እሱ ራሱ ማለት ነው። ያንንም ተጠቅሞ ነው ያለኝ። አይሆንም አለች ማዘር። አትሄድም እኔ ጋር ተወልጇለሽ አለችኝ። እኔ ደግሞ መሄድም ስለምፈልግ በቃ እኔ ወደ አረብ ሀገር ሄዳለሁ ብዬ አስወጣሁት። ፍቅር ጅል ያደርጋል ነው። አቡ ጠቁራለች። ለኔ ብቻ ነው የማትታየው። ተሻል ግን ማስወጣትሽ በመከራ ያገኘሽውን ጽንስ ማስወጣትሽ ማለቴ ብዙ አመት ከሱ ጋር በትዳር ስንት አመት ነው? 3 አመት ነው ማሪ። በጣም ነው የሚጸጽተኝ። በጣም 3 አመት ከሱ ጋር 2 አመት በጣም ነው የሚጸጽተኝ። 2 አመት በትዳር ከሱ ጋር ኖረሽ ያላገባሽው ልጅ አትወልድም መሃናት በሚል ሰበብ ትዳርሽ ተበጥብጦ ተፋተሽ። ከተፋታሽ በኋላ እሱ በተለያይተሽ እናትሽ ቤት ከሄድሽ በኋላ እርግዝና ተፈጥሮ አረብ ሀገር ለመሄድ ብለሽ ማስወረድሽ ማለት ሞክራ እምቢ ያላት ሴት ለልጅ በጣም ዋጋ ትሰጣለች። በጣም ካደረኩ በኋላ ነው በቃ የጸጸተኝ ማለት ነው። በቃ ካደረግም ለምን ወንድሞቼ ኃይለኛ ናቸው የመጨረሻ። ፋዘር ደግሞ በዛ ላይ በቃ ወታደር ነበር፣ ማንንም አይሰማም። በቃ እዛ ጋር እነሱ ራሱ ረግጠውት እንደሚያወጡት ነው የማውቀው። ከሰሙ ማለት ነው አይሆንም በቃ ብለዋል። ለምን እኛን ቤተሰቤን አዋርጃለሁ መጀመሪያ። ድጋሚ ደግሞ አሁን ደግሞ ይሄ ተፈጥሯል ተብሎ ደግሞ ከተመልሼ ከሄድኩ በቃ በምንም ታምር አይኔን ማየት ራሱ አይፈልጉም። ከዛ በቃ ለማንም ሳልነግር ከብራዘር ሚስት ጋር ብቻ ሆነን ይሄንን ነገር ጨረስን። 15 ቀን እሷ ጋር ሆንኩኝ የትም ሳልሄድ። ከዛ በኋላ ጥዬ ወጣሁ። ከዛ ወደዚህ መጣሁ እና ሴት ልጅ አንዴ ነው እድል ያላት። ይሄው ከምኑም ሳልሆን አሁን ከቤሩት ስትገቢ አንድ ሌላ ሰው ያፈቅርሻል፣ ታፈቅሪያለሽ፣ ትጋቢያለሽ፣ ትወልጃለሽ፣ ህይወት ይቀጥላል። በህይወት እስካለን ሌላ እድል አለን። አሁን ተስፋ እንድቆርጥ አደረጉኝ። ወዴት ላድርግ? ኔቨር እንደዚህ እንዳትይ። በህይወት እስካለን እድል አለን። በዚህ ዘመን አሁን ሴት ልጅ በ50 ዓመቷ የምታገባበት ዘመን ላይ ነው ያለነው። ሴት ልጅ በ60 ዓመቷ ቦይፍሬንድ እያያዘች እያየን ነው እኮ ሶሻል ሚዲያ ላይ አይደል? ራስሽን እስከጠበቅሽ ዋጋሽን እስካወቅሽ ድረስ እድል ሁሌም አለ። እድል ሁሌም አለ። በህይወት እስካለን እድል አለን። እሺ ይሄን አትርሺ። ራስሽን ውደጂ፣ ራስሽን አክብሪ፣ ራስሽን ጠብቂ፣ ውበትሽን፣ ጤናሽን ተንከባከቢ። ስም አትጻፉ እዚህ ጋር የሰው ስም እኔ አያገባኝም። ምሳሌ ነው የሰጠሁት ስም ሳልጠቅስ። እድሜያቸው ሄዶም የሚያገቡ ቦይፍሬንድ የሚይዙ ሴቶች አሉ አይደለ? እነሱ ምሳሌ ናቸው። ሴት ልጅ መቼም አበቃ እንደማይባል በህይወት እስካለ በህይወቴን አባቴም እኮ አለ እኛን 5 ልጅ ወልዶ እኮ አግብቷል። ተስፋ አልቆረጠም። እኔ ነኝ ተስፋ የቆረጥኩት። ሴት ልጅ ህይወቷ እድሏ አንዴ ነው ስላልሽ ነው እንደዚህ እያላችሁ የሴት ልጅን ዋጋ አታርክሱ። ሴት ልጅ ሁሌም በህይወት እስካለች ውበቷን ጤናዋን እስከተንከባከበች ድረስ ሁሌም ተፈላጊ ናት። ሴክሲ እስከሆነች ሽቅርቅር እስከሆነች ድረስ ሁሌም ተፈላጊ ናት። ልክ እንደ ወይን እድሜዋ በጨመረ ቁጥር እየጣፈጠች ዋጋዋ እየተወደደ ነው የሚመጣው፣ ዋጋዋን ካወቀች። ስለዚህ ራሳችሁን ውደዱ፣ ራሳችሁን አክብሩ፣ ዋጋችሁን እወቁ እና በህይወት እስካለን እድል አለን። እሺ ማሪ፣ ሁሌም እድል አለን። እሺ እናቴ አመሰግናለሁ። እሺ እኔ እናት በጣም እናመሰግናለን። ያው የኔ ህይወት ይጠቅማችኋል ብዬ ነው ነገር ቤተሰብ ስለማልሰማ ያኔ ላይ እኔ ሞር ካንቺ ታሪክ የተማርኩት ምን መሰለሽ? ላይክ ይጸጽታል። ምንድነው የሚጸጽተው? ያስወረድሽው ብቻ ነው። ሌላው ይሄድ ይቅር። ወንድ ቢመጣ ወንድ ቢሄድ፣ ባል ቢመጣ ባል ቢሄድ፣ ሁሉም ይመጣል ይሄዳል። ዋጋዬን ካላወቀ ይሄድ። ዋናው እኔ አልግፋው። አቶሻላ እኔ አልማግጥበት፣ እኔ አልግፋው። ትዳሬን እኔ አልግፋ እንጂ እኔ ለትዳሬ እየለፋው ከሱ ከመጣ እሱ አልፈልግም ካለ እሱ ለትዳሩ እኔ የምከፍለውን መስዋዕትነት ካልከፈለ እኔ ትዳሬን የማከብረውን ያህል እሱ ትዳሩን ካላከበረ ስትገፊ እኮ ነው የሚጸጽትሽ። አንቺ ስትገፊ፣ አንቺ ስትበዲ፣ አንቺ ትዳርሽ ላይ ስትማግጪ፣ አንቺ ትዳርሽ ላይ ለትዳርሽ ዋጋ ሳትሰጪ ስትቀሪ፣ እኔ ለትዳሬ እየለፋው አንቺ ለትዳርሽ እየለፋሽ ሰርተሽ እያመጣሽ ለትዳርሽ ገንዘብ ሆቴል ተቀጥረሽ እየሰራሽ እያመጣሽ እሱ ቁጭ ብሎ እየቃመ ጥሬ ስጋውን እየበላ ድራፍቱን እየጠጣ ለትዳሩ አንቺ የምትከፊው መስዋዕትነት ካልከፈለ ለማን ብለሽ ለምን ብለሽ? በአንድ እጅ እኮ አይጨበጨብም። አንድ ሰው ብቻውን ትዳርን ማቆም አይችልም።
ባል ብቻ ወይም ሚስት ብቻ ትዳርን ማቆም አይችሉም። ሁለቱም እኩል መልፋት አለባቸው ለትዳራቸው። ሁለቱም ለትዳራቸው ዋጋ መስጠት አለባቸው። ትዳራቸውን ለማቆም ትዳራቸውን ለማኖር ለማቆየት ሁለቱም ናቸው መልፋት ያለባቸው። አንዱ ብቻ እየለፋ አይሆንም። በአንድ እጅ አይጨበጨብም፣ አይቆምም። አንዱ ወገን ብቻ የሚለፋለት ትዳር ረጅም ርቀት አይጓዝም፣ ይደክማል፣ መንገድ ላይ ይሞታል። ስለዚህ አንቺ እስካልገፋሽ ድረስ እሱ እስከሆነ ድረስ አንቺ ለፋሽ፣ ጣርሽ አልሆነም። በቃ ያስታመሙት ሰው ሲሞት ብዙ አይለቀስም፣ ብዙ አያንገበግብም። ለምን? በህይወት እያለ አስታመሚዋለሁ፣ ያቅሜን ሁሉ አድርጌያለሁ፣ ከዚህ በላይ ምን ላድርግ ያለሽ። ያስታመሙት ትዳር ሲፈርስ አይጸጽትም። ቢካዝ አስታመሸዋል፣ ለፍተሻል፣ ጥረሻል፣ ግረሻል። እኔ ከታሪክሽ ላይ አንድ ይጸጽትሻል ብዬ ማስበው እኔ በአንቺ ቦታ በሆነ ይጸጽተኛል የምለው ያስወረድሽው ልጅ ብቻ ነው፣ ያለ ኃጢአቱ ፈጣሪ እንዲፈጠር ስለፈለገ ባለማወቅ ያን ቤተሰብ ይሰማል። ልክ ነሽ። ያ ብቻ ነው እንጂ የሚጸጽተው ሌላ ምንም ጥፋት ብለሽ ራስሽ እንዳትወቅሺ፣ ምንም እንዳትጸጸች። እንደ አንድ የህይወትሽ አካል ኖረሽዋል። ትዳር ኖርሽው፣ ለፋሽ፣ አልሆነም። አንቺ ጀግና ሴት ነሽ፣ ጎበዝ ነሽ። ነገም ሌላ ትዳር ይመጣል። ለዛም ትዳር ትለፊያለሽ፣ ትጥሪያለሽ። ካልተሳካ ጥለሽ ትሄጃለሽ። የሚሳካው ዋጋሽን የሚያውቅ እስከሚመጣ ድረስ። ዋጋሽን የሚያውቅ ወንድ ደግሞ አንድ ቀን ይመጣል። ያንቺን ዋጋ የሚያውቅ ዋጋሽን አውቆ ዋጋ የሚሰጥሽ። እንደዛ ማድረጌ ዛሬ ላይ የሚፈልጉኝን ሁላ ስገፋ ነበር። ታውቂያለሽ፣ ሁሉም አንዳንድ ሴቶች ትዳራቸው ከፈረሰ በኋላ አንዳንድ ሴቶች ትዳራቸው ከፈረሰ በኋላ በጣም የሚጸጸቱ ማዲያት የሚያወጡ ግብግብ የሚሉ ሴቶች አሉ። ምን አይነት ሴቶች እንደሆነ ታውቂያለሽ? ባላቸው እጃቸው ላይ ያለ ትዳራቸው እጃቸው ላይ ያለ ትዳራቸውን ዞር ብለው ያላዩ በሌላ ዓለም ቢዚ የሆኑ በሴት ጓደኞች፣ በቤተሰብ፣ በስራ፣ በገንዘብ፣ በማሯሯጥ ቢዚ ሆነው ትዳራቸውን ዞር ብለው ያላዩ ሴቶች ትዳራቸው የፈረሰ ጊዜ ይንገበገባሉ። የዛኔ የት ነበርኩ? ለትዳሬ ምን ሰጥቻለሁ? እኔ ትዳሬን ለማቆየት ምን አድርጌያለሁ? ለትዳሬ ምን አይነት መስዋዕትነት ከፍያለሁ? ብለው ይጸጸታሉ። ለምን? ትዳራቸው እጃቸው ላይ ያለ ምንም አይነት ነገር አላረጉም። ለትዳራቸው ምንም ይፎርት አላወጡ። ግን ትዳሯን ለማቅናት የለፋች ሴት በጉልበቷም በእውቀቷም በሁሉ ነገሯ ለትዳሯ ጊዜ ሰጠች፣ ለባሏ ለልጆቿ ጊዜ ሰጠች። ከራሱ መጥቶ ትዳሯ የፈረሰ ቀን ዞር ብላ አታይም። ምክንያቱም ያላትን ሁሉ ሰጥታለች ለዛ ትዳር። ገባሽ? ያለሽን ሁሉ የሰጠሽው ነገር ከልብሽ ያስታመምሽው ሰው ሲሞት አንቺ ፈጣሪ አይደለሽም። ለሰው ነፍስ መቀጠል አትችይም። እንደ ሰው አስታመሻል፣ ትቀብሪያለሽ። ሲሞት አፈር ታለብሻለሽ፣ አለቀ፣ ትቆርጫለሽ። ልክ እንደዛ ማለት ነው። ትዳርንም እንደ ሰው እኔውና በቁሙ ካስታመም ነው ሲሞት እንቀብረዋለን፣ እንራመዳለን ወደፊት። ስለዚህ ሲሞት እንዳንጸጸት በህይወት እያለን እንከባከበው ትዳራችንን። ታማኝ እንሁን፣ ጊዜ እንስጥ፣ ትኩረት እንስጥ፣ አለቀ። እኛ ማድረግ ያለብን ከኛ የሚመጣው ነው። እኔ ከኔ የሚጠበቀውን ነው ማድረግ ያለብኝ። አይመለከተኝም ስለሌላኛው። እኔ እንደ ሚስት የሚስትነት ኃላፊነት ነው መወጣት ያለብኝ። ስለ ባሌ ኃላፊነት አይመለከተኝም። እሱን ራሱ ይወጣው። እኔ ፎከስ ማድረግ ያለብኝ እኔ እንደ ሚስት ምንድን ነው የሚጠበቅብኝ ለትዳሬ። ታትሲት ነፂ ጠንካራዋ ደጋግመሽ ችግር ላይ ነኝ ትያለሽ። ኢንቫይት ሳርግሽ አክሴፕት አታደርጊም። አክሰፕት ማድረግ ካላወቀች እባካችሁ አንድ ሰው ያስረዳት። ይቺ ልጅ አስረዷት እባካችሁ። የእውነትም ችግር ላይ ልትሆን ትችላለች። በጣም ስትረስ እያደረገችኝ ነው። ነፂ ጠንካራዋ ነው ስሟ። ችግር ላይ ነኝ ብላ ደጋግማ እየጻፈች ነው። ቤትዬ የኔ ውድ ፕሊስ በውስጥ ጻፊላት፣ አክሰፕት አድርጊ በያት። እኔ ሶ መኒ ታይም ኢንቫይት አድርጌታለሁ። አሁንም ኢንቫይት ስታደርጊያት ይታየኛል። ግን አክሰፕት አታውቅም። አክሰፕት የሚለውን መንካት እንዳለባት አታውቅም። ኮመንት ላይ ብቻ ለማቋረጥ ችግር ላይ ነኝ እያለች ትጽፋለች። በውስጥ ጻፊላት። አክሰፕት ስክሪንሻት አድርገን ካላሳየናት የሚገባት አይመስለኝም። የሆነ ሰው ኢንቫይት ሳረግ ስክሪንሻት ያርግ። ቤቲ አሁን ኢንቫይት ሳረግሽ ስክሪንሻት አድርጊው። ቤቲ ኢንቫይት ሳረግሽ አክሰፕት የሚለውን ሳትነኪ ስክሪንሻት አድርጊውና በውስጥ እንድትይላት አክብበሽበት ይሄንን ንኪ በያት። ቆይ አንዴ ኢንቫይት ላድርግሽ። ያው ቤቲዬ ኢንቫይት አረኩሽ። ስክሪንሻት አድርጊው። አክሰፕት እንዳታደርጊ ጀስት ስክሪንሻት አድርጊው። ከዛን ስክሪንሻት ያረግሽውን አክሰፕት የሚለው ላይ አክብቢበትና
ላኪላትና ይሄንን ንኪው ያከበብኩበትን ነገር ንኪው አሁን ስልክልሽ በያት ማለት አንድ ሰው የሆነ ችግር ላይ ባይሆን ይሄን ያህል አይጽፍም ይኸውላችሁ አሁን ችግር ላይ ነኝ ብለ ይጻፈች የሆነ ችግር ላይ ባትሆን እንዲህ ከፍጡር በፊት ቃል ገብቼ ቃል ላይም እየጻፈች ነበር አሁንም ችግሯ ባይፈታ ነው ምንድነው ችግሩ እሺ እናመሰግናለን የኔ ውድ ታሪክሽን ስላካፈልሽ እኔም አመሰግናለሁ እንዶ አሁን አፍቅሬ ትክክለኛውን ትዳሬን ሲሰማኔን ስፈርም ለሀቡ አምጥቼ ነው ማሳየው ይቃሌ ነው እንዳትረሺኝ ግን ስመጣ እሺ እኔ እናት እናመሰግናለን እሺ አመሰግናለሁ እሺ ቻው ሀቡ ዩቲዩብ ቻናሌን አሻሽጪልኝ የኮሚሽን እከፍላለሁ 8400 ሰብስክራይበር አለው ተከፋዩና ገዢ ሀቡነት ፕሊስ ኦኬ አስገባሽና እናወራለን የዙዙን ቲክቶክ ካሻሻጥኩላት በኋላ በጣም ብዙ ሰው ቲክቶኬን ሽጪልኝ ዩቲዩብን ሽጪልኝ የሚል መጥቷል ዙዙ የኮሚሽን ከፍላለች እኔ በነፃ አልሰራም በነፃ ችግር ምሰማው በነፃ እርዳታ ምሰበስበው በነፃ አብዬ ላውራ እንዲ ቃንድ ሸጥላችሁ ስትፈልጉ የኮሚሽን ከፍላችሁ ማስታወቂያ ስትፈልጉ ከፍላችሁ ነው ሀብታሙንም ድሃውንም በነፃ አገልግሎት ያልኩ ነው እሺ ሰለሞን እንዴት አዊ ምንድነው አይ ላውራ እንዴ አውራ ስምን አቤት አይሰማም ያልኩህ ነው እኮ አዎ ወንድሜ ይሰማል አለሽ ሰላም ነው አማን እህቴ ያው ሳውዲ ወደ ሳውዲ ወስዶብኝ ነበርና ደላላ ማለት ነው ሀቢዋ እና ደንበር ላይ 95 ሺህ ብር ተጠይቃ እና ብሩ ሊገኝ አልቻለምና እንደው እባክሽ እንድታግዢ ነው የምፈልገው የገንዘብ እርዳታ አልችልም ወንድሜ ይቅርታ በጡቤ ጭንቅላቱን ለተወጋ ልጅ እርዳታ እየሰበሰብኩ አልሞላልኝም እኔ የገንዘብ እርዳታ አልችልም ድምጽ ሁኚኝ ስላልከኝ ነው ያስገባሁክ ምን እንደሆነ ልጠይቅህ ለህቴ ድምጽ ሁኚኝ ስላልከኝ አዎ ሀቡ ዋሱማ ቃለው እኔም ግራ ስለገባኝ ነው አማራጭ ስላጣው ነው አንቺ ጋር ድንገት ፊት አውራሪ ስንም ሳወራው እሷ ጋር እስኪ እንደዚህ አይነት ነገር እሷ ጋር ሄድ ምናምን ነገር ሲለኝ እሷ ጋር ሄድ ምናምን ተሳስቷል ድምጽ እሷ ጋር ሄድ ምናምን ሲለኝ ካንቺ ጋር የመጣሁትኝ እና ስለጨነቀኝ ነው ማለት ነው ይሻላል ወንድሜ ፈጣሪ ይርዳክ ጭፈራ ቤት ነው ያለከው አይሰማንም እኮ እሺ ሰላም እህቱ ታግታ እሱ ጭፈራ ቤት ሆኖ ነው ድምጽ ሆኖ የሚለለኛ የገንዘብ አይደለም ችግር ላይ ነኝ በሚል ቀየረችው ነፂ አረ እንደው ምን ይሻልሻል ነፂ ይታለች ሮጣብኝ ኮመንቷ ሰላም እህቴ እንዴት ነሽ ማርታ ነው አይደል የማታ እንጀራዊ ሶሪ ማርታ መስሎኝ የማታ እንጀራ ሚዩት ነሽ ውዴ የፍቅርት I have a love story ብለሽ ነው ጽፈሽ ያስገባውሽ የማታ እንጀራ አቤት እንዴት ነሽ ደህና ነኝ እግዚአብሔር ይመስገን እንዴት ነሽ አለን ላውራ አዎ እህቴ አውሪ ቆያለሽ እንዴ ሀቡ አዎ ገጣሚ ለማ ቆያለሁ ገና ነው እኮ አሁን ገና 9 ሰዓት ከ34 ነው በካታር በመኖርበት ሀገር አለሁኝ እስከ 1 ሰዓት በኢትዮጵያ እስከ 7 ሰዓት አለው እሺ እህቴ እሺ እኔ የመጀመሪያ ላቭ ስቶሪሽን እኮ ቆይ ልጀምር ነው እንዴት እንደተዋወቅን ኦኬ ግን የሰው ታሪክ አይቻልም የራስ ብቻ ነው የራሴን ታሪክ እኮ ነው እሺ ጀመሪ ምሰራው መጀመሪያ ስራይ ማዘር ትሬዛ ነበር ኤችአይቪ ካለባቸው ልጆች ጋር ማለት ነው እሺ ማሬ ድምጽሽ ትንሽ ታፍኗል ሄድፎን ካደረግሽ ዲስኮኔክት አድዩ ሄድፎኑን ዊዛውት ሄድፎን እሺ ዲስኮኔክት አድርጌ እመለሳለሁ ያ that's why ድምጽሽ ፋር ሆነ በጣም ሩቅ ነው
ሀቡዬ ወንዶች የሴት ጓደኛ እያወሩ ኖርማል ጓደኛ ነች የሰፈር ልጅ ነች ለሚሉ ወንዶች ምን ትያለሽ ሪታዬ? ሁሉም እንደ ፐርሰናሊቲው ይለያያል። አንዳንድ ወንዶች ሴት ወንዶች አሉ ከሴት ጋር ወሬ የሚወዱ ከሴት ጋር የሚላፉ። እንግዲህ እንደሱ አይነቱን ወንድ መርጠሽ ካገባሽ ያንቺ ችግር ነው። አሁን ሚዩት አድርጌዋለሁ፣ ዲስኮኔክት አድርጌዋለሁ። እሺ እናቴ ይሰማል? አዎ ይሰማል። እሺ መጀመሪያ ስራዬ ማዘር ትሬዛ ነበረ። ማዘር ትሬዛ HIV ከቤተሰቦቻቸው የያዛቸው ልጆች ማለት ነው። ከዛ እዛ ስራው በጣም ከባድ ስለሆነ በቀን 4 ሰዓት ብቻ እንድንሰራ ነበረ የሚፈቀደው። እኔ ግን በጣም ያሳዝኑኝ ስለነበረ 30 ልጆች ነበረ በኔ ስር የተሰጠኝ። ግን በቃ ጧትም ከነሱ ጋር ነኝ፣ ማታም ከነሱ ጋር ነኝ። አንዳንዴ በግድ ነበረ መውጣው፣ በቃ ሂጅና ረፊ እየተባልኩኝ። ከዛ ቢያዩኝ በቃ ከልጆቹ አልላቀቃልኩኝ። ከዛ እዛው ቤት ሰጡኝና በሳምንት 1 ቀን ብቻ ነበረ መውጣው ልብስ ለመቀየር። ሌላውን ሙሉ ጊዜ ከነሱ ጋር ነበርኩኝ። ያኔ ደግሞ HIV ብዙ ጥሩ ስላልነበረ የሚወራው ልጆቹ ከግቢ አይወጡም ነበር። የሚማሩት እዛ ነው፣ የሚኖሩት እዛ ነው። ስለዚህ በቃ እነሱን ትሪት እያረኩ እነሱ ጋር ነበረ መሆነው እና ልክ 16 ዓመት ሲሞላቸው ከዛ ወጥተው ኮንዶሚኒየም ተገዛላቸው። ኮንዶሚኒየም ሲገዛላቸው እነሱ ወጥተው እነሱን ደግሞ ማስለመድ ነበረብኝ ከማህበረሰቡ ጋር እንዴት እንደሚኖሩ። ከዛ እነሱ ዩኒቨርሲቲ ግራጁዌት አድርገው ያው በእኔ ስር 30 ልጅ ነው የተሰጡኝ። 10 አረፉ፣ 20ውን ይዤ ወጣው። 20ዎቹ ግራጁዌት አድርገው የራሳቸውን ኑሮ ከጀመሩ በኋላ በቃ አሁን የራሴን ነገር ልስራ፣ የራሴን ነገር እንትን ልበል። በቃ ልጆቹ ነበሩ ትኩረቴ። ጧትም ማታም እነሱን ቦታ ካስያዝኩ በኋላ አንድ ቀን ወጣሁኝ። ማንም ሰው አያገኘኝም ነበር፣ በቃ ልጆቹ ጋር ብቻ ነበርኩ። ከዚህ የሆነ ሰዓት ላይ ጓደኞቼ ላገኝ ስል በቃ ማንም ማቀው ሰው የለም። ጓደኞቼ ሁሉ አግብተዋል፣ ልጆች ወልደዋል፣ ግማሹ ውጭ ሄዷል። ከዛ ያው 1-2 ቀን ቡና ምናምን አብረው ይንጠጡ ቡና ሻያልን። ከዛ በኋላ ግን በቃ የራሳቸውን ላይፍ ጀምረዋል። ከዛም በቃ ግራ ገባኝ። ከዛ ምን አደረኩኝ? ስቴሽነሪ ሄድኩና ትልቅ ደብተር ገዛው፣ ዳይሪ ቡክ እና ፎር ማይ ፊውቸር ሃዝባንድ ብዬ ጻፍኩበት እና ማታ ማታ ልክ እንደማቀው የሆነ ሰው እጽፍለታለሁ። ዛሬ ያጋጠመኝ እንደዚህ ነው ምናምን እያልኩኝ መጻፍ ጀመርኩኝ። ከዛ ስራ መፈለግ ጀመርኩና ትምህርት ቤት አገኘው፣ ኢንተርናሽናል ትምህርት ቤት አስተማሪነት ስራ አገኘውኝ። ከዛ እዛ እየሰራው ደብተሩ ላይ ግን ስቲል እየጻፍኩ ነው። ከዛ በኋላ 4 ዓመት ጻፍኩኝ። 4 ዓመት ከጻፍኩ በኋላ ጓደኞቼ እንዴ ይህ ሰውዬ አይመጣም ልብ ወለድ ነው አሉኝ። ማለት ፎር ማይ ፊውቸር ሃስባንድ ለወደፊት ባሌ ብለሽ ደብተሩ ላይ ላይክ ልክ ሰው እንዳለ በቃ ኢማጂን አድርጌ እንደማውቀው ሰው ምሳሌ የምትጽፊው ዛሬ ውሌ ይሄን ይመስል ነበር። ስም አወጣሽለት ለፊውቸር ሃስባንድሽ? አይ ዲር ሃዝባንድ ብዬ ነበር የምጽፍለትና ኦኬ። ስለዚህ ዛሬ እንደዚህ ቦታ ሄድኩኝ፣ እከሌን አገኘው፣ ካፌ ገባን፣ ማኪያቶ ጠጣው፣ በቃ ሁሉንም ነገር ዛሬ እንደዚህ ያጋጥሞኝ ምናምን ብዬ ልክ እንደማውቀው ሰው ነው የምጽፍለት። ከዛ 4 ዓመት ጻፍኩኝ። 4 ዓመት ከጻፍኩ በኋላ ጓደኞቼ እንዴ አንደኛዋ ይህ ሰው በእንግሊዝኛ ነው የምትጽፊው፣ የሚመጣው ሰው አበሻ ቢሆን ምን ልትሆኝ ነው አለችኝ። አይ አበሻ አይደለም አልኳት። እንዴ በምን አወቅሽ አለችኝ። አይ በቃ ቃሉ አበሻ አይደለም የሚመጣው አልኳት። ከዛ ዝም ብዬ እኔ መጻፌን ቀጠልኩ እያልኩ 6 ዓመት ሆነ። ከዛ ልክ 6 ዓመት ሲሆን በቃ የሰውዬ አይመጣም፣ ለምንድን ነው ተስፋ ማትቆርጮ አሉኝ። እንዲያውም ከመጣ በዳይመንድ ነው የሚያገባኝ እንጂ በደህና በወርቅ አይደለም የሚያገባኝ አልኳቸው። ከዛ ቤት ገብቼ ሳየው ደብተሩ 6 ፔጅ ነው የቀረው። ከዛ ምን አልኩኝ? በቃ እግዚአብሔር ሆይ ይሄ 6 ሉክ ከማለቁ በፊት ይሄ ሰውዬ ከመጣ መጣ፣ ካልመጣ ግን በቃ ለኔ ትዳር ሌላ ዓላማ አለ ማለት ነው። ይሄ ደብተር ካለቀ በኋላ ድጋሚ አልጽፍም አልኩኝ። ከዛ በሳምንቱ ጓደኛዬ ደወለች ከካናዳ ደውላ የሆነ ዌብሳይት አለ ክርስቲያን ካፌ የሚባል ከፍለን እናስገባሽና
ቻት አድርጊ፣ ምን ይታወቃል ሰው ታገኝ ይሆናል አለችኝ። ከዛ እሺ ብዬ ከፈሉልኝ፣ ገባሁኝ። የተለያዩ ሰዎች ማውራት ጀመርኩ። እያወራሁ 3 ወር የተከፈለው አለቀ። ከዛ ሰዎቹ ኢሜል አረጉልኝና ሰው አገኘሽ ምን ትምትሆን ሲሉኝ፣ አይ የተለያዩ ሰዎች ቻት አድርጌያለሁ ግን የምፈልገውን ያህል አይነት ሰው አላገኘሁም አልኳቸው። ከዛ በቃ ኢትስ ኦኬ ኔክስት ታይም ትሞክሪያለሽ ምናምን አሉኝና አሁን 3 ፔጅ ቀረው ደብተሩ። ከዛ በሳምንቱ የሆነ ሰው ጻፈ። ከዛ የሆነ መልእክት አለሽ ግቢና ቼክ አድርጊ ሲሉኝ፣ ኤክስፓየር አድርጓል እኮ የከፈላችሁልኝ አልኳቸው። ከዛ አይ ግቢና በቃ በራሳችን እንትን ከፍለን ሰተንሻል ፍሪ እንትን ግቢ አሉኝ። ከዛ ገብቼ ሳየው የሆነ ሰው ጽፏል። አይቸው ዝም ብዬ ወጣሁ። ከዛ በሳምንቱ ድጋሚ ጻፈ። አሁን ግቢና ቼክ አድርጊ ሰው ጽፎልሻል አሉኝ። ገብቼ ቼክ ሳረግ ያው ሰው ነው የጻፈው። ከዛ አየሁት ዝም ብሎ ይሆናል ብዬ ተመልሼ ወጣሁኝ። ከዛ ለ3ኛ ጊዜ ጽፏል ግቢና ቼክ አድርጊ ሲሉኝ፣ ይሄ ሰውዬ 3 ከጻፈ የሆነ ነገር አለ ማለት ነው ብዬ ገባሁኝና ፕሮፋይሉን ቼክ ላረግ ገባሁኝ። ከዛ ብዙ ጊዜ ምን ብለው ይጠይቁሻል እዛ እንትን ላይ ፕሮፋይል ላይ መጀመሪያ ስትገናኙ ምን ማድረግ ነው የምትፈልጉት? እና ብዙ ሰው የሚለው አብረን ምሳ መብላት፣ ፊልም ማየት፣ ፓርክ ወክ ማድረግ ምናምን። እሱ ግን እንትን ያለው ምንድነው የሆነ ቦታ ሄደን ቮለንቲር ብናገለግል ሲል በቃ ሰውየው ተገኘ አልኩኝ። ምክንያቱም እኔ ብዙ እድሜን እንደሱ አይነት ስራ ላይ ነው ያሳለፍኩት። ከዛ ገብቼ ሀይ ምናምን አልኩት፣ መለሰልኝ። ከዛ ማውራት ጀመርን። እያወራን 1 አመት በቻት ብቻ ማውራት ጀመርን። ከዛ 1 አመት ካወራን በኋላ ሊመጣ ብሎ ኢትዮጵያ ያኔ የሆነ ግርግር ነበር፣ አልቻለም መምጣት። ከዛ አልቻለም ቀረ። ዝም ብለን ቻት ማድረጋችን ቀጠልን። 4 አመት አወራን። ከ4 አመት በኋላ ኢትዮጵያ መጣ፣ ተጋባን። አሁን ኳታር ነው ያለ ነው። 2 አመታችን ነው ኳታር ከመጣን እና አሁን ወደ ኋላ ሳየው እራሱ 6 አመት የጻፍኩለት ሰው መጣ። ለዛ ነው የቲክቶክ ስምሽ የማታ እንጀራ የሆነው? አዎ በቃ ሰው ሁሉ የማታ እንጀራ ነው የሰጠሽ ይሉኛል። ያገባኝ በዳይመንድ ነው። ነቱ ምናዊ ነው? አሜሪካዊ። ኦኬ እሺ። ምንድን ነበር እንዴ ዌብሳይቱ? ካናዳ ምናምን አላልሽም እኮ? ካናዳ ነው፣ ክርስቲያን ካፌ የሚባል ዌብሳይት። በዛ ተገናኘን። እሱ ግን አሜሪካዊ ነው፣ ካናዳ ነበር የሚኖረው? ኖ ከተለያየ ዓለም ሰዎች ልክ እንደ ፌስቡክ ነው ክርስቲያን ካፌ። የተለያዩ ሰዎች ቻት ያደርጋሉ። ሌላም ለምሳሌ እንደ ቁም ነገር የሚል ፔጅ አለ። እዛ ላይ አሁን አበሾች ብቻ ነው የሚገናኙት። ግን አሁን ያንቺ ኢንተርናሽናል ነው። ክርስቲያን ካፌ ነው የአፕሊኬሽኑ ስም? አዎ የአፕሊኬሽኑ ስም። አዎ ከዛ ሰብስክራይብ አድርገሽ ነው እንትን ሰው ከፍሎልኝ ገባሁኝ። ግን አንቺ ጠንቋይ ትቀልቢ ነበረው እያሉሽ ነው ኮመንት ላይ። እንዴት አወቅሽ? እኔ በጣም ክርስቲያን ነኝ። እግዚአብሔር ያመንኩትን ሰው ሰጠኝ። በቃ ራሱ የጻፍኩለት ሰው መጣ። ለሰርጌ የተጋባን ቀን ማታ የሰጠው ደብተሩን ነው ስጦታ። ምን አለ በእናትሽ? በጣም እስካሁን ያነባዋል ማታ ማታ ከመተኛቱ በፊት። እና እኮ ሞር አወቀሽ መጽሐፉን በማንበቡ ስሜትሽን በማንበቡ ሞር አወቀኝ። ሰው እንደሆንሽ ተረዳ። በቃ እኔ ግን ራሱ የጻፍኩለት ሰው መጣ። ማለት ዊሽ ታረጊ የነበረው ድሪም ታረጊ የነበረው ሰው ነው። በባህሪ ህሊናሽ ውስጥ ሲው የነበረው ሰው ነው ራሱ። በቃ እግዚአብሔር ሰጠኝ። ለዛ ነው የማታ እንጀራ ያልኩት ስሜ። እሺ እንትኑም ባህሪውም መልኩም ኤቭሪቲንግ ፍታልም ካላወጣውም ነበረ፣ ግን አበሻ እንዳልሆነ አውቅ ነበረ። መልክ ግን ቀይ፣ ጥቁር፣ ነጭ ምናምን ብዬ እንትን አላልኩም ነበረ። ግን በዳይመንድ እንደሚያገባኝ አውቃለሁ። አበሻ እንዳልሆነ አውቅ ነበረ። ገርማል። ዋናው ነገር ደስተኛ ነሽ አሁን በህይወት? ውይ በጣም ሁሌ እግዚአብሔርን እንዳመሰገንኩኝ። አንድ ቀን ቤታችን ትመጫለሽ። ኳታር አይደለሽ? አዎ እኮ ኳታር ነኝ እኔ። ምርካብ ነው የምኖረው። እሺ አንቺ ትመጫለሽ እኔ ቤት መጀመሪያ ቡና ትጠጫለሽ፣ ከዛ ነው ያንቺ። በቃ ራሱ ሰውየው ነው የመጣው። ወለዳችሁ?
አልወለድንም። ኦልሬዲ እኮ ሳገባ 45 ዓመቴ እኮ 45 በኋላ አይወለድም እንዴ? በ66 የወለደች አለች እኮ። አዎ አለች። እኔ አዶፕት ማድረግ ነበር ከበፊት የምፈልገው መውለድ ብዬ አስቤ አላውቅም። አዎ ግን መውለድ ለምን አትፈልጊም? አትመኝም? አይ ይቀር። ግን መውለድ ሀሳብሽን ቀየሽ መውለድ ከፈለግሽ ትችያለሽ እኮ። አዎ ይቻላል። ምክንያቱም እዚህ አሊ ሆስፒታል ሄደሽ ከአንቺም ከሱም ተወስዶ አንቺ ማህፀን ውስጥ ተዘርቶ ምናምን ይቻላል። ኦኬ በጣም ደስ ይላል። ደስተኛ ሆንሽ እንኳን ህልምሽ ከሆነው ሰው ጋር ተጋብተሽ ደስተኛ ዋናው የሰው ልጅ አሁን ከዚህ እድሜ በኋላማ ሜቢ አግብቶ የፈታ ምናምን ታገኝ ይሆናል ምናምን ነበር የሚለው ሰው። አላገባም ምንም። አንድ ጊዜ ኢንጌጅ አድርጎ ነበረ፣ ወዲያው ፈረሰ። በቃ ትዳር የለውም። ቤተሰቦቹን አሁን ላይ ፕሮሰስ ላይ ነን። አልተዋወቅኳቸውም። የእሱን ቤተሰቦች ፌስታይም ብቻ ነው ያደረግነው። አዎ እኮ እንትን የሆነ ምን እያልኩ ነበር? ዋናው ነገር የሰው ልጅ ደስተኛ መሆኑ ነው። የሰው ልጅ እዚህ ምድር ላይ የሚለፋው አደኢን ደስተኛ ሆኖ ለመኖር ነው። ሰው ገንዘብ የሚፈልገው በገንዘብ ደስታን ለማግኘት ነው። ጥሩ ቤት የሚገዛው የሚሰራው በዛ ቤት ደስተኛ ሆኖ ለመኖር ነው። ጥሩ ምግብ ገዝቶ የሚበላው በዛ ምግብ ደስተኛ ለመሆን ነው። ጥሩ ልብስ፣ ውድ ልብስ ገዝቶ የሚለብሰው እዛ ላይ ደስታን ለማግኘት። በቃ የሰው ልጅ ልፋት እዚህ ምድር ላይ ደስታና ደስታ ብቻ ነው። ደስታ ሁሉም ለፋው ደስተኛ ለመሆን ነው አይደል? እውነት ነው። አንቺ ደስተኛ ከሆንሽ that's all matter። በጣም ደስተኛ ጧት ተነስቼ ህልም ሁሉ ነው የሚመስለኝ። አሁን እና ከካታር ወደ አሜሪካ የመሄድ ሀሳብ አላችሁ? አለን። ፕሮሰስ ላይ ነኝ እኔ። ኢንተርቪው እየጠበቅኩ ነው። እሱ እንዳለቀልኝ አክሴፕት አድርገውናል ዶክመንቱን ምናምን። አሁን ለኢንተርቪው ቀጠሮ እየጠበቅኩ ነው። እያሳካላችሁ እስከ አይተን ለመምጣት አሜን። በጣም እናመሰግናለን ይሄን የመሰለ ጣፋጭ የፍቅር ታሪክሽን ስላካፈልሽ። ቴንኪው በጣም እኔ በቃ አንድ ቀን አገኝሻለሁ። እሺ አቡ። እሺ ፍቅር ነኝ ነው የሚለው ከማታ እንጀራ ቀጥሎ ፍቅር ነኝ ፍቅር ነኝ። ሶስተኛ ጊዜ ጠርቼሽ ካላበራሽ ቤቱን እንነቅልሻለን። አበራች። እሺ እንዴት ነሽ? ሰላም ነው አቡዬ? አለሁልሽ ማሬ። ሰላም ነሽ? እግዚአብሔር ይመስገን አለን። ደስ ይላል መጨረሻው ስለተሳካላት። ግን እናንተ ልክ እንደ ቱርክ ፊልም አልሆነባችሁ? የምትጽፉለት ሰው የምታስቡት ወይኔ ህይወት ለሁሉም እንደዚህ ቀላል ቢሆን የምትመኘውን አይነት ወንድ ዲያሪ 6 ዓመት ዲያሪ ልክ እንዳለ አብሯት እንዳለ ዲያሪ የምጽፍለት የኔ ፍቅር ዛሬ እከሌ ጋር ሄድኩኝ ከከሌ ጋር ተገናኘው ይሄን በላው ይሄን ጠጣው ይሄን ለበስኩ መንገድ ላይ ሰልባጅ የሆነ የሚያምር ሱሪ አይቼ ገዛሁትና አቤት መጥቼ ስለካው ወይኔ ሲያምር ከጓደኛዬ ጋር ካፌተን እንትን ሄደን በቀላባ በልተን ወይኔ ሲጣፍጥ ከዛ አቤት መጥቼ የተጠራቀመ ዕቃ ነበር ዕቃውን አጥቤ ቤት ቆሽሾ ነበር ቤቱን አጽድቼ ለእናቴ ቡና አፍልቼ ከእናቴ ጋር ቡና ጠጥተን ከዛ ቡና የጠጣንበትን አነሳስቼ ተኛን እና ከመተኛቴ በፊት የወይኔ ፍቅር ላንተ ይሄን እየጻፍኩልክ ነው ውሎዬን ልዘግብልክ የወደፊት ባሌ ስንገናኝ ታነበዋለክ የበለጠ እንድታቀኝ ውሎዬን በየቀኑ ስጽፍልክ ባነበብከው ቁጥር እኔን የበለጠ እያወቅከኝ አብረን የኖርን አብረን ያደግን ያህል እንዲሰማክ ፈልጋለሁ ምናምን ብለሽ 6 ዓመት የጻፍሽለት ሰው አረ ከዛሬ ጀምሮ ደብተር ግዙና ጻፉ እናንተ። እኔ በቃ ጨርሻለሁ። እኔ ሩጫዬን ጨርሻለሁ። እኔ አግብቼ ወልጃለሁ። በቃ ጨረስኩ። እኔ ሩጫዬ አልፏል። እናንተ ሩጫችሁ ያላለቀ ሴቶች ደብተር ግዙ፣ ደግሞ ፒንክ ግዙ፣ ሬድ ግዙ፣ ሮማንሲ ፐርፕል ግዙ። የሆነ በቃላ ሬድ ሮማንሲ ሰው እንዲያመጣላችሁ አትራክት እንዲያደርግ ግዙ ደብተር። ወፍራም ደብተር ገዝታችሁ ጻፉ። ፎር ማይ ፊውቸር ሃስባንድ ብለን በሉት ርዕሱን ጻፉና ይመጣላችኋል ባል። እንትኑ ምን ነበረ? በቀደም አንዷ ቁም ነገር ከሚል ፔጅ ምን የመሰለ ባል አገኘች። እሺ እየመጡ እዚህ እንቁልልጭ ይሏቸዋል። በቀደም ያሁኑ ደግሞ ክርስቲያን ካፌ ነው ያሁኑ። ግን ከቁም ነገር ይሻላችኋል። ሀበሻ ታገኙበታላችሁ።
ይሄ ክርስቲያን ካፌ ሌላ ዜጋ ነው። ሌላ ዜጋ የምትፈልጉ ክርስቲያን ካፌን ተጠቀሙ። ሀበሻ ባል የምትፈልጉ ቁም ነገርን ተጠቀሙ። እኔ እኮ ለእናንተ የማልሆነው ነገር የለም። ይሄ ሁሉ እኮ ለእናንተ ባል ላመጣላችሁ እኮ ነው እንዲምለፋው ዌብሳይቶችን እያጠያየኩ እያመጣው የምሰጣችሁ። አይ ሃቭ የሎ ዶንት ዩዝ የሎ ቢጫ ደብተር አለኝ ትላለች እንዴ? ቢጫ እድለ ቢስ ነው። ቢጫ ነው፣ ጥሩ አይደለም። ፐርፕል ግዢ፣ ፒንክ ግዢ፣ ቀይ፣ በተለይ ቀይ የፍቅር ምልክት ነው። ተባረኪ። እሺ አሚን። እግዚአብሔር ፍቅር ነው። አሚን። እግዚአብሔር ፍቅር ነው። ተባረኪ ያለችኝ የእውነት የተረዳችኝ እሷ ብቻ ናት። የሁሉ ሴት ቆሞ እንዳይቀር ብዬ እኔ ስለፋ። አሁን ወደ ፍቅር ነኝ እንመለሳለን። ፍቅር ነኝ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እኛ ብዬ ሰላም ነው አለን ማሬ። ትንሽ ኤድፎን ካረግሽ ንቃይውና ድምፅሽ ጥርት ብሎ እንዲሰማል። ኤድፎን አላረኩም ግን ያረግሽ ይመስላል። ኧረ አላረኩም። አይሰማም። ጮክ ብዬ ለመናገር ሞክራለሁ። በዚህ ድምፅ ተናገሪ ጎበዝ። እሺ አብዬ ልቀጥል? አዎ ማሬ። እሺ እኔና ባለቤቴ ነግሬሻለሁ፣ ያው ታካሚ ነኝ። እሺ አዎ አንብቤ ነው ያስገባሽ፣ አምኜበት። አንድ ጊዜ የአንድ ወንድሜን ኮመንት ላንብብለትና ሚውት አደረግልሽና አላቋርጥሽም። ሀቢባዬ በማርያም ሚስት ፈልጊልኝ፣ የምር አደራ። ገንዘብ ግን ትኩረቷ ያልሆነ ሲሪየስ ከሆን አንዲት ልጅ አለች ገንዘብ የማትወድ እሷን አገናኝ ካለ አንድ እዚህ ምድር ላይ የቀረች ገንዘብ የማትወድ አንድ ሴት አለች። እንደዚህ እንዳንተ ለገንዘቡ የሚሳሳ የሚፈራ የምትፈልግ አለች። እሷን አገናኝሃለሁ። እሺ ውዴ ሚውት አደርግልሻለሁ። አንቺ ጀምሪ ውዴ። እሺ እኔና ባለቤቴ የተዋወቅ ነው የአካባቢ ልጆች ነን። እኔ የምኖረው ቤተሰብ ቤት ነበር። እናት አባቴ ቤት አይደለውም፣ ቤተሰብ ቤት ነበር እና ሰፈሩ ላይ እሱ ለካ ስራ ይሰራል። እዛ አካባቢ ስራ ይሰራ ነበር እሱ ማለት ነው። እኔ አላውቀውም፣ የዛ አካባቢ ልጅ መሆኑን አላውቅም ነበረ። እና ሃይማኖታችን የተለያየ ሃይማኖት ነን፣ የእኔና የእሱ ማለት ነው። ከዛን እኔ የኛው ሃይማኖት አንደኛው ሃይማኖት እዛ እመላለስ ነበር ሁሌ ቀን በቀን እና እሱ የሚሰራው ደግሞ እዛ ቦታ ላይ ፊት ለፊት አስፋልት ላይ ነበር ስራው ማለት ነው። እና ስገባ ስወጣ ያየኛል። እኔ እዛ አካባቢ ልጅ መሆኑን አላውቅም። አንድ ቀን ከግቢ ስወጣ ከሃይማኖት ግቢ ስወጣ አገኘኝ እና ሰላም ሊለኝ ሞከረ። እዛን ልጁ በጣም ቆንጆ ነው እና ሰላም አልኩት፣ ተዋወቅን። ለካ ትምህርት ቤት ጓደኛዬ የዛ ቤት የልጅ ልጅ ነው። ልጁ የልጅ ልጅ ነው። እሷን ለትምህርት ቤት እነሱ ቤት ሄጄ ልጠራት ሲሄድ ቆሟል ከእሷ ጋር። ጓደኛዬ ናት ብዬሻለሁ እና በጣም ቅር አለኝ። እንዴ አልኩኝ ማለት ነው። እሷ የዛ ቤት ልጅ አይደለችም፣ እንደኔ እዛ ቤት ውስጥ ነው እንጂ የምትኖረው ያቺ የኔ ጓደኛ። ቅር ተሰኘው፣ በጣም ቅር ተሰኘው። ከዛን ጠርቻት ደብተር ይዘን ሄድን ወደ ትምህርት ቤት። መንገድ ላይ ፊትሽ ምን ሆኖ ነው ስትለኝ፣ አይ ስሙን ጠራውኝና የት ነው የምታውቂው ብያልኳት። እንዴ ስማቸውን ጠራችና የዛ ቤት እኮ የልጅ ልጅ ነው ትለኛለች ማለት ነው። ወይኔ ያላወቅኩም ብዬ ስለሱ መረጃውን መሰብሰብ ጀመርኩ። ከዛም በኋላ ነገረችኝ። ጥሩ ነው ልጁ፣ የሚሰራውም ስራ ያው መለስተኛ ቢሆንም ግን እኔ ወድጀዋለሁኝ። እዛ ቦታ ላይ እኔ አምልኮ ቦታ ላይ ሲሄድ እዛ ግቢ ሲሄድ ያው እዚህ ቤት ስለማይጠራ ነው እኔ እዛ ቀን በቀን ሄዳለሁ። እሱም እዛ ነው ዘውትር ስራው እዛ ነው የሚሰራው። ይሰማል አይደል አቡዬ? አው ይሰማል ማሬ። እና እዛ ሁሌም ሲሄድ እንገናኛለን። ማለትም ከተግባባን በቃ በዛው ተግባባን፣ እየተግባባን ሄድን። ከዛም በኋላ አንድ ቀን የቧንቧ ቁልፍ ይዤባቸው እሱ ቤት ተያይዘን ሄደን አለካ
እሱ ቤት ሄደናል እና ሲፈልጉኝ እዛ ግቢ ላይ የለውኝም፣ እዛ ግቢ ላይ የለውኝም። ሃይማኖት ቦታ የሚሄድበት በኋላ ነው። ከዛም በኋላ የት ነሽ ብለው አሉኝ። ብዛት ደግሞ አንዳንድ ጊዜ ይሰጠኝ ነበር። እሱ የሚሰራው ፓፓዬ ነው እና ፓፓዬ ሰጥቶኝ ይዤ ገባ ነበረ እና ይጠራጠራሉ። አወቁብኝ ማለት ነው። አወቁብኝ። የት ነበርሽ ተባልኩኝ። ተቆጣሁኝ። ይሄ ቁልፍ ሲፈለግ ጠፍቶ እኔን ሲሄዱ እዛ አጡኝ። በጣም የክርስትና እናቴ ነችና ሴት ማለትም ተቆጡኝ በጣም። ከዛም በኋላ ምንድን ነው ብለው አሉኝ። አወቁ። በቃ ኦልሬዲ ያውቀዋሉ እነሱ። ከዛን ለማስታወም ሞከሩ። እኔ ግን ምተው ነገር አይደለም እና አጠቃለልኩኝ ማለት ነው። 14 ዓመቴ ነበር በዛ ጊዜ 14 ዓመቴ ነው እና ይሄ ታሪክ ከ20 ዓመት ይሆነዋል ማለት ነው ኦልሬዲ። ከዛን ሄድኩ ማለት ነው። እሱ ጋር ሄድኩኝ። በቃ ለምን ትናገሩኛላችሁ በሚል በጸብ ነው እና ያው ቤተሰብ አይደሉም። ሄድኩኝ። አብረን መኖር ጀመርን። ከዛን መጡ፣ እኔ ሊያዩኝ መጡና የክርስቲያን ልጆች ናቸው፣ የኢዛቤል ልጆች መጡና ግን ትጠቀሚያለሽ ወይ አንቺ ልጅ ብለው አሉኝ ማለት ነው። ልጅ እንዳይፈጠር ብለው ሲሉኝ እኔ ችግር የለውም ማለትም ምንም ስለማላቅ በዛ ጊዜ ልጅ ነኝ፣ ምንም ነገር ማውቀው ነገር የለም። እናትም እህትም ታላቅ ነገር የሉኝም፣ እኔ አላውቅም እና የልጅነት ነገር ስለሆነ ምንም ማውቀው ነገር የለም። እኔ መውደዴን ብቻ ነው ማውቀው፣ እወደዋለሁኝ በቃ ስለምወደው ብቻ ነው ማለት ነው። ታውሬያለሁ። ከዛ ምንም ነገር አላልኳቸውም። ምንም አላውቅም። ነገ ሄዳለሁ አልኩ። እውነትም እሱ ልክ ሲገባ፣ እሱ በጣም መልካም ሰው ነው በነገራችን ላይ፣ እሱ በጣም መልካም ነው። ልክ እሱ ሲገባ እነሱ ሲወጡ መንገድ ላይ ግቢ ላይ ተገናኙና ምን ሊሰሩ መጡኝ ልጆች አለኝ ማለት ነው። ከዛን እንደዚህ ብለው አሉኝ ብሎ ስለው ወዲያው ይዞኝ ሐኪም ቤት ሄድን ማለት ነው። ሐኪም ቤት ሄድን። ታየው የሶስት ወር ሳይሆን መጀመሪያ ቀደም ብዬ ስለሆነ የጀመርነው ለካ ጸንሻለሁ። በ14 ዓመትሽ ማለት ነው? አዎ በ14 ዓመቴ። ከዛም እግዚአብሔርን አቡዬ እውነቴን ነው የምልሽ። እሺ ግን ትንሽ ጎተትሽው ታሪኩን ማለት ኤቭሪ ዲቴይል እኮ መወራት የለበትም። ኤቭሪ ዲቴይል ከእንዲህ ብላኝ እንዲህ ብዬው ሳይሆን ቀጥታ ታሪኩን ቀልጨብ አድርገሽ ብትነግሪኝ ሞር ይገባናል። አሁን እየጠፋብን ነው። ባረዘምሽው ባንዛዛሽው ቁጥር የመጀመሪያው ታሪክ እየጠፋብን ነው የሚመጣው። ገባሽ? እሺ ባጭሩ ዋና ፖይንቶቹን ብቻ ብታረጊው አሪፍ ነው ባይጎተት። ምክር ስለፈለግኩ ነው ካንቺ እና ያ ነገር ሆነ። ሴት ልጄን አረገዝኩኝ። ለካ ታላቅ እህቱ አትፈልግም ነበር ይሄ ነገር መሆኑን ማለት ነው። ከዛን ልታስወርድ ሞከረች። ተልባ እየቀቀለች ትሰጠኛለች። ጫት እንጨት እየጨፈጨፉ ይሰጡኛል ትሰጠኛለች። እህትየው ናት፣ ታላቅ እህቱ ናት እና እንዲወርድ ማለት ነው፣ ልጁ እንዲወርድ ማለት ነው። እኔ ልጅ ስለሆንኩኝ ምንም አላቅም ማለት ነው። ምንም አላቅም እውነት ለመናገር እኔ ያው ከቤተሰብ ጋር ስላላደግኩኝ ብቻ ነው አጠቃልዬ እንደዚህ መኖር የፈለግኩት የነበረው እና ብዙ ስቃይ አየውኝ። መጨረሻ ያቺ ልጅ ተወለደች። ሴት ልጅ ናት፣ ተወለደች። ከዛን እንደዚሁ እየኖርን ያው ብዙ ጊዜ እህቱ እንትን ትለኛለች፣ ትበድለኛለች። ያው ቀንጨብ አድርጌ ላውራሽ ብዬ ነው አቡዬ እና እኔ ልንገርሽ ታሪኩ የሰፈርሽን ልጅ በ14 ዓመትሽ አፈቀርሽው፣ ወደ ትዳር መግባት ፈለግሽ። ከዛን የእሱ እህት ግን አትወድሽም። እርግዝና ተፈጠረ። እርግዝናው እንዲፈርስ የቻለችውን ያህል ተልባ በማጠጣት የቻለችውን ያህል ጣረች፣ ግን አልተሳካላትም። ሴት ልጅ በሰላም ተገላገልሽ። የት ነበር የምትኖሩት? ማለት እሱ ቤቱ ወሰደሽ? ማርገዝሽን ሲያቅ ቤቱ ማኖር ጀመረ አንቺን? አዎ ቤቱ ወሰደኝ። እንደዚህ ወራ እንደዚህ ዋና ፖይንቶች የት እንደምትኖሩ ገባሽ? ቤቱ ነው የወሰደኝ። ከዛ በኋላ
ምንድነው የሆነው? ልጅ ማለትም ተረግዛ ልጅቷ የሆነ ምርጫ እንትን ነበረ ምርጫ ላይ ጊዜ ነበርና በ97 ማለት ነው በ97ቶች ማለት ነው። እና በዛ ጊዜ ባሏ ለቋት ሲሄድ ምርጫ ስለነበረ እሷ ቤት ወሰደኝ መልሶ ማለት ነው። እሷ ቤት ስንሄድ ደግሞ ተባባሰ ያ ነገር። ሲባባስ እኔ ደግሞ አሳዳጊ አለችና አሳዳጊ ጋር ሄድኩ ማለት ነው። አሳዳጊ ጋር ወለድኳት ያቺ ልጅን። ልክ ልጅቷ በተወለደች በሳምንቱ እሱ ታሰረ። እሱንም ለመጠየቅ ስል ወጣውኝ ማለት ነው። ውጪ ወጣውኝ በቃ ምንም ሳልል ራስን ምንም ሳልል ወጣው። ልጅነትም አለ። እህቱ ጋር ወስዶሽ የእህቱን ባህሪ መቋቋም ስላቃተሽ ወደ አሳዳጊሽ ቤት ተመለሽና አሳዳጊሽ ቤት ሆነሽ ወልደሽ ሀኒዬ የኔ ማር ሀኒዬ አሳዳጊሽ ቤት ሆነሽ ወልደሽ ከዛም በኋላ እሱ ታሰረ። የታሰረበትን ምክንያት ልትነግሪኝ ትችያለሽ? ከሰው ጋር ተጣልቶ ነው። እንደዚሁ ከሰው ጋር ጸብ ነው። ከጓደኞቹ ጋር ጸብ ነው በስራው ጉዳይ። ኦኬ በጣም ጥሩ። ስለዚህ ከጓደኞቹ ጋር ተጣልቶ ታሰረ። እሱን ለመጠየቅ እስር ቤት ስትሄጂ ምን ገጠመሽ? በምንም እንትን አላልንም፣ ግን በዛ ጊዜ እሷ እዛ ነበረች። ፖሊስ ጣቢያ ላይ ተገናኘን። ለምን መታ ታየዋለች የሚል ነገር ነበረ። ብዙ ነገሮች ነበሩ። እንግዲህ ሚስቱ ነኝ፣ አብረን ኖረናል። ወደ 7 ወር አብረን ኖረናል ከሱ ጋር። በዛ መሀል እሱ ቤት ተከራየና መለሰኝ። ከእሷ ጋር ወጣና ቤት ተከራየ። እንዋደዳለን። ተፈቶ በመሀል አብረን መኖር ጀመርን። አብረን እየኖርን ሁለተኛ ልጅ ተረገዘ እና እሺ ማሪ ይቅርታ፣ እሱ ምን እየሰራ ነው የሚያስተዳድርሽ? ቤት ተከራይቶ ስትኖሩ የቤት ክራይ መክፈያ፣ አስቤዛ ምናምን ምንድን ነው ስራ? እሱ ስራውን ይሰራል። የሚሰራውን ስራ ይሰራል። እሱ ፓፓዬ ይሰራል አስፋልት ላይ። ስራው ስም የለው። ፓፓዬ ይሰራል አስፋልት ላይ። ፓፓዬ ከማሳ ያወጡና ጋሪ ላይ በጋሪ ፓፓዬ መሸጥ። በሳጥን አውጥተው እየቆረጡ ፓፓዬ ፍሩት የሚሸጡ ሰዎች አሉ እንደዚህ ጋሪ ላይ አይደል? እየተቆረጡ ሳይሆን በፌስታል ይደረግና በመኪና የሚያልፍ መኪና አዲስ አበባ ዝዋይ ምናምን የሚሄደው መኪና ይገዛቸዋል። በፍሬ አይሸጥም እሱ በፍሬም ይሸጣል። ግን ብዛት የሚሸጠው በእጁ ይዞ ቆሞ ጋሪ ላይ ኖ ሳጥን ይደረደራል። አስፋልት ላይ ጋር ሳጥን አለ። ኦኬ ይቅርታ። እሺ ከዛም ጥሩ ነው ስራው እኮ ጥሩ ነው። ስራው ጥሩ ነው፣ ያኖረኛል። በደንብ ነው የሚያኖረኝ። እኔን እንኳን አልፎ እሷንም ያኖራታል ልጁ ማለት ነው። እሷ ማናት? እህትየው። እሷም እምልሽ እህትየው። ለምንድን ነው እሷ የሚያኖራት? እሷ ትልቅ አይደለች? ሙሉ አካል አላሰርታ አትበላም? ግን ያው አስለምዷል። ልምድ አለ። ስራ የላትም። ባሏ ይሰራል። ግን በዛ ጊዜ ባሏ ወደ ሌላ ሀገር ስደት ወጥቶ ነው። ጭራሽ ባል እያላት ከባልም አልፎ ነው ወንድሟ የሚያስተዳድራት። ባሏ ምንድን ነው ማለቴ? ባሏ ምንድን ነው ስልሽ ሙሉ አካል አለው፣ ጤነኛ ነው። ሌላ ሀገር ለስደት ሄዶ ነበር። ወደ ምንድን ነው ሳውዲ ሳይደርስ ምንድን ነው የሚባልበት ወደዛ ሄዶ ነበር። እሺ እና ከዛም በኋላ ሁለተኛ ልጅ ተፈጠረ። ሁለተኛ ልጅ ሲፈጠር ያው ስምምነት የለንም ነበር። ከሱ ጋር ደግሞ ትንሽ ስምምነት የለንም ነበረ እና ተጣላ። እኔ አዲስ አበባ ሄጄ ፓስፖርቴን አወጣሁኝ ማለት ነው። ፓስፖርት ፕሮሰስ አድርጌ ሁለተኛ ልጅ ተፈጠረ። ሁለተኛ ልጅ ተፈጠረ። ልጅ ማን ጋር? እህቱ ጋር ወይስ አሳዳጊሽ ጋር? እሱ ጋር ነው የወለድኩትኝ። ሁለተኛ ልጅ እሱ ጋር ነው የወለድኩትኝ። አንድ ላይ መኖር ጀመርን። ማንም አላራሰኝም። እኔና እሱ ነን የምንኖረው። ማንም አላራሰኝም። ማንም ማለት ነው። እኔና እሱ ነን የምንኖረው። ኦኬ እሺ። ከዛ በኋላ ፕሮሰስ ጀመርኩኝ። ለምን ወዲያው አሰብሽ? ሁለት ልጅ ከወለድሽ በኋላ አረብ ሀገር ለምን አሰብሽ? ያው ችግር ነበረ፣ ይቸግረን ነበር። በደንብ ያኖረኛል ከኔ አልፎ እህቱን ብለሽ ነበር። ተው እንዴ ስራው ግን ይቸግራል። ማለትም የዚህን ያህል ሙሉ አይደለማ። ሙሉ አጥጋቢ ነገር አይደለም። ቤት የለውም። ለምሳሌ በክራይ ቤት ነው የምትኖሩት? ኦኬ በክራይ ቤት ነው የምንኖረው። ከዛም በኋላ እንደዛ እንትን እያለን
ምን አለሽ? ለመጀመሪያ ጊዜ አረብ ሀገር ልሂድ ብለሽ ስትጠይቂው ተቋርጫለሁ ጋይስ አለው ይሰማል? አንቺ ይሰማል? እሺ የሷ ነው ኔትወርኩ አለሽ አንቺ? እሺ ቴንክ ዩ አለሽ። እሺ ቴንክ ዩ ፍቅር መልቲ ገዝ ዳዝንት ኤግዚስት አለ ነቀላት ኔትወርኳ። ስትመለስ አስገቧት። እሺ ሞዴሬተሮች ፍቅር ነኝ ስትመለስ አስገቧት። እሺ አሁን ወደ ማን ነው? ቆለኛው ከቀን ጀምሮ አፍቃሪ ነኝ ሲል ነበር። ቆይ መጀመሪያ ሰክሰስ ሰላም ሰክሰስ እንኳን ደህና መጣክ። ሰላም አቡዬ እንዴት ናችሁ? አለን እንዴት ነክ? ሁሉ ቆንጆ ደስ ይላል። እንዴት አለሽ አንቺ? አለን በሂጃብ እኮ በቃ ሌላ ሰው እኮ ነው የምትመስኝ። ሁሉም ያሉኝ ፊትሽን በዛ በእንትን ስለለመድኩ አይገርምሽም? ሁሌ ሳይሽ በቃ አዲስ ሰው መሰልሽ እያሉኝ ነው ሁሉም። ስልክ ገባ አውራሽ ስልክ ሲገባ አልሰማሁሽም። አይ ሁሉም አዲስ ሰው መሰልሽ እያሉኝ ነው ያልኩት። ያ ፊትሽ በቃ አዲስ ሌላ ሰው። እንዴት ነው ጾሙ? ጥሩ ነው? ቆንጆ ነው? ረመዳን ማለት ይባላል? ጾም ተብሎ ይጠራል? ረመዳን ጾም ይባላል። ሁለቱም አንድ ነው። ኦኬ ቆንጆ ነው? ጥሩ ነው? ጥሩ ነው አልহামዱሊላህ። ኦኬ አይ ደስ ይላል። በጣም ቆንጆ። የዘንድሮ በጣም ቀላል ነው፣ አይከብድም እንደሌላ ጊዜ። ናይስ በጣም ጥሩ። እሺ አሁን ሜምበር ሁኑ። ከስሜ ጎን ያለውን ልብ ቅርጽ በመንካት ሜምበር እየሆናችሁ ውዶቼ ሜምበር ሁኑ። ቴንክ ዩ። እሺ ሰክሰስን ተዋወቁት። የማታውቁት አዳዲሶች ካላችሁ ኡምየኑስ ቴንክ ዩ ሶ ማች ንገራቸው። ሰክሰስ ለቤተሰቦቼ እንዴት ናችሁ? የሀቡ ቤተሰብ እኛ ሰክሰስ ፕላስ ናን ፕሮፊታብል ኦርጋናይዜሽን የሚባል ድርጅት አለን። ሄድ ኦፊሱ አሜሪካ እና በኢትዮጵያ አድርገን እንሰራለን። በመላ ዓለም ላይ ተሰዳችሁ ያላችሁ ትውልደ ኢትዮጵያውያን የቤት ባለቤት እንድትሆኑ ቆንጆና መልካም የሆነ የዕጣ ፕሮግራም አለን። አንደኛ የዕጣ ፕሮግራም ባለፈው ታህሳስ 30 በኢትዮጵያ ጨርሰን ቤት አንደኛ ዕጣ ባለ 2 መኝታ፣ ሁለተኛ ዕጣ የነበረው መኪና ነው። ሶስተኛ ዕጣ የነበረው የኢትዮጵያ ግማሽ ሚሊዮን ብር ነበር። ዕጣ አውጥተን እሱን አበርክተን የሁለተኛው ዙር ደግሞ በመላ ዓለም ላይ ተሰዳችሁ ስደት ላይ ያላችሁ ትውልደ ኢትዮጵያውያን የቤት ባለቤት እንድትሆኑ አንደኛ ዕጣ ባለ 3 መኝታ፣ ሁለተኛ ዕጣ ባለ 2 መኝታ፣ ሶስተኛ ዕጣ ባለ 1 መኝታ፣ አራተኛ ዕጣ የኢትዮጵያ ግማሽ ሚሊዮን ብር ከቅርብ ጊዜ በኋላ እዚሁ ሀቢባ ቤት አፕሪል 30 ላይቭ ላይ ዕጣው ይወጣል። ይህን ዕጣ እንዴት ነው የምናገኘው፣ እንዴት ነው የምንሳተፈው ለምትሉት ወገኖች የእኛን አካውንት ፎሎ በማድረግ ባዮ ላይ ያሉ ስልኮቹን በማንሳት መታችሁ በዋትስአፕ ቲኬት መመዝገብ እፈልጋለሁ ትሉና እኛም ደግሞ እናስተናግዳችኋለን። የአንድ ቲኬት ዋጋ የኢትዮጵያ 2000 ብር ነው። በየትኛውም ዓለም ላይ ሆናችሁ በአሜሪካ፣ በካናዳ፣ ዩሮፕ፣ ኤዥያ፣ አፍሪካ ውስጥ አረብ ሀገር ባላችሁበት ሀገር የትም ሆናችሁ የእኛን ኢትዮጵያ ያለው የኢትዮጵያ ንግድ ባንክ ሰክሰስ ፕላስ ናን ፕሮፊት ኦርጋናይዜሽን የሚለውን አካውንት እንሰጣችኋለን። በዛ 2000 ብር በማስገባት ዕጣውን መግዛት ትችላላችሁ። ዕጣው እዚሁ ሀቡ ቤት ላይቭ ላይ ሲወጣ አብራችሁ አንድ ላይ ተሰብስባችሁ ከኛ ጋር ባለ ዕድለኛ ማን እንደሆነ አብረን እንከታተልና እንሸልማለን። ትልቁ ነገር ዕጣውን ለመግዛት ከእናንተ የሚጠበቀው አካውንት ፎሎ ማድረግ፣ ባዮ ላይ ያለውን ስልኮቹን በማንሳት መታችሁ በዋትስአፕ ቲኬት ፈልጌ ነው ብላችሁ ለእኛ ኢንፎርም ማድረግ በደንብ አድርገን እናስተናግዳችኋለን። ለገዛችሁትም ላልገዛችሁትም ለመግዛት ለሚታስቡን ለሁላችሁም መልካም እድል። ለመላ እስልምና ተከታዮች ደግሞ አብያ ግዥኝ መልካም የረመዳን ጾም ይሁንላችሁ። መልካም የረመዳን ጾም ይሁንላችሁ። ምን ሰማው መሰለሽ? እሱን እንኳን ትናንት አንቺንም እያልኩሻል ነበር። ከስንት ቀን በኋላ እንደሆነ ሌላ ይባላል አልተባለ? እሱማ ከሲፈታ ነዋ። መጀመሪያ ሲጀመር ረመዳን ሙባረክ ይባላል፣ ሲያልቅ ኢድ ሙባረክ ይባላል። እሱ ገና ከ30 ቀን በኋላ ነው ኢድ ሙባረክ የሚባለው። አሁን ገና 3 ቀን ጾም ነው። ከ27 ቀን በኋላ ነው ኢድ ሙባረክ የሚባለው። አሁን ረመዳን ሙባረክ ነው የሚባለው።
እሺ አሁን እንደዛ ከሆነ በጣም አሪፍ። እኔማ ከተወሰነ ጎሄድ እሺ አሁን ሰክሰስ ያለውን እኔ በአጭር አማርኛ ስላላችሁ እንዴት ካላችሁ በመጀመሪያ ሰክሰስን ፎሎ ታደርጋላችሁ። ከዛ የሰክሰስ ባዮ ላይ 4 ስልክ ቁጥሮች አሉ። እኔ ሁሌ የማሳያችሁ 8 ቁጥሮች ማለት ነው። ኦኬ እነዛን ቁጥሮች ሴቭ በማድረግ እነዛን ቁጥሮች ሴቭ በማድረግ ዋትሳፕ ላይ ሄዳችሁ ትኬት መቁረጥ እፈልጋለሁ ትላላችሁ። የትኬቱ ዋጋ የኢትዮጵያ 2000 ብር ነው። በትኬቱ ተጠቃሚ መሆን የምትችሉት ከኢትዮጵያ ውጭ ያላችሁ የትም ቦታ ያላችሁ ኢትዮጵያኖች ናችሁ። ኢትዮጵያኖች ብቻ፣ ኤርትራኖች በጣም ይቅርታ አትችሉ። ደጋግመው ስለሚጠይቁኝ ብዙ ኤርትራውያን ፋሚሊዎች ስላሉኝ ነው እዚህ ውስጥ እና ማለት ነው። የትኬቱ ዋጋ 2000 ብር ነው። እጣው የሚወጣው ኤፕሪል 30 ነው። እዚህ ቤት ላይቭ ላይ አሁን ትናንትና አይታችኋል አይደል? የ1 ሚሊዮን ብር ወርቅ እጣ ሲወጣ እዚህ ቤት ላይቭ ላይ የሪም ዛሬም ደግሞ አይታችኋል። የ3 ሞባይል እጣ ሲወጣ እዚህ ቤት ከመሲ ብርጅቶን የተሰጠን 3 ሞባይል ትናንትና ከሪም ጎልድ ወርቅ። ኤፕሪል 30 ደግሞ የሰክሰስ እጣው እዚህ ቤት ይወጣል። አንደኛ እጣ ባለ 3 መኝታ ቤት ኮንዶሚኒየም ነው። ሁለተኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም ነው። ሶስተኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም ነው። አራተኛ እጣ ግማሽ ሚሊዮን ብር ነው። ይሄ ሁለተኛው ዙር ነው። የመጀመሪያው ዙር አልቋል። ታህሳስ 30 ነበር እዚህ ቤት ላይቭ ላይ 18000 ሰው በተገኘበት እጣው የወጣው። አንደኛ እጣ የወጣላት ከበቡሽ ትባላለች። የመዳም ቅመም ናት። ቤይሩት ነው የምትገኘው። የእሷ ውክልና ለወንድሟ ሰጥታ ወንድሟ የቤቱን ዋጋ 3.2 ሚሊዮን ብር በአካውንቱ አስገብተን ደረሰኙን ይዞ አመሰግናለሁ ይሄው ብሩ ደርሶኛል ያለበትን ቪዲዮ እኔ ፕሮፋይል ላይ የመጀመሪያው ቪዲዮ ፒን አድርጌያለሁ፣ ታገኙታላችሁ። ሁለተኛ እጣ የወጣላት የመጀመሪያው ዙር ብርቱካን አለሙ ትባላለች። እሷም የመዳም ቅመም ናት። መኪና ነበር የደረሳት። የመኪናውን ብር ነው የምፈልገው ብላ 2 ሚሊዮን ብር 1.9ን በአካውንቱ አስገብተን ደረሰኙንና የእሷን የምስጋና ቪዲዮ ባዮ ላይ ያለ አሁንም የመጀመሪያው ፒን ያደረኩት ቪዲዮ ማለት ነው። 1.9 ለምን ገባላት ካላችሁ 100,000ን እርዳታ እዚህ ቤት ተሳትፋ ነው። እዚህ ቤት ራቢያ ለምትባል እህታችን እርዳታ ስናሰባስብ ለሷ ተሳትፋ ነው። ሶስተኛ እጣ የደረሳት ሪም ጎልድ ናት። እዚህ ቲክቶክ ላይ የምታውቋት ሪም ጎልድ ሶስተኛ እጣ ግማሽ ሚሊዮን ብር ነበር። ሶስተኛ እጣ ደርሷት ለሪም አስገብተን ደረሰኙን ይዛ ይሄው አመሰግናለሁ ደርሶኛል ያለችበት ቪዲዮ ባዮ ላይ ያለላችሁ ተመልከቱ። ያ የመጀመሪያ ዙር ነበር። ይሄ ሁለተኛው ዙር ነው። በአብዛኞቻችሁ ጥያቄ መሰረት ቤት ነው ችግራችን ባላችሁት፣ አዎ እኛ ስደተኞች ቤት ነው ችግራችን። ብዙ ዓመት ስደት ላይ ሰርተን ቤት መግዛት አልቻልንም። ስለዚህ ቤት ነው ችግራችን በማለታችሁ የመጀመሪያው ዙር አንደኛ እጣ ነበር ቤት፣ ሁለተኛው መኪና ነበር፣ ሶስተኛው ግማሽ ሚሊዮን ብር ነበር። በዚህ ዙር ግን የመጀመሪያው እጣ አንደኛ እጣ ባለ 3 መኝታ ቤት ኮንዶሚኒየም፣ ሁለተኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም፣ ሶስተኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም፣ አራተኛ እጣ ግማሽ ሚሊዮን ብር። ስለዚህ 3 ቤቶች አሉላችሁ። እንደ መጀመሪያው ዙር አንድ ቤት ብቻ አይደለም። ሰው እድላችሁ ሞክሩ። እንዴት እንሞክር? ይሄው ሰክሰስ የመጀመሪያው ስቴፕ ሰክሰስ ፎሎ ማድረግ፣ ሁለተኛው ስቴፕ ሰክሰስ ባዮ ላይ ያሉትን ቁጥሮች ሴቭ አድርጎ ዋትስአፕ ላይ ትኬቱን መቁረጥ ፈልጋለሁ ማለት። እኔ ደግሞ ሰሞኑን ቪዲዮ ሰራላችኋለሁ አካውንቶቹን የሰክሰስን ኤንኦጂ አካውንቶች ኤንጂኦ አካውንቶች ፖስት አደርግላችኋለሁኝ። ከነዛ አካውንቶች ውጪ ይላክላችሁ እንዳትቀበሉ ብዬ አስቀምጥላችኋለሁ ለእናንተ ሴፍቲ። ኦኬ ኮንፊውዝ እንዳትሆኑ፣ ልባችሁ እንዳይጨነቅ ማለት ነው። አመሰግናለሁ። እድላችሁ ሞክሩ። እሺ ንግስትዬ እንዴት አመሻችሁ? አለን ማለት ሰላም ነው። እግዚአብሔር ይመስገን። ያው ጥያቄ እኔ ባጭሩ እኔ ያልተሳተፍኩም እዚህ እንትን ላይ የሰክሰስ እጣው ላይ ማለት ነው እና ብር ላይክ ከዚህ በውጭ አካውንት ማስተላለፍ እንችላለን ወይስ በኢትዮጵያ ብር ማለት 2000 ስለሆን ከኢትዮጵያ ግዴታ ሰው ነው የሚያስገባልን ወይስ? ኖ ኢፍ ዩ ሊቭ አሜሪካ ኮንሽ ፔፓል አለ፣ ዜል አለ፣ አውሮፓ ኮንሽ ፔፓል አለ። 3 አማራጮች አሉ። ኢትዮጵያ አካውንት አለ፣ ፔፓል አለ፣ ዜል አለ። ስለዚህ ካንቺ የሚጠበቀው ንግስትዬ ኢፍ ዩ ዋንት ትኬቱን ሰክሰስን ፎሎ ታደርጊውና ዋትስአፕ ላይ ዜልም ከሆነ ይሰጥሻል፣ ፔፓልም ከሆነ ይሰጥሻል። መልካም አመሰግናለሁ። ሀውዬሽ ንግስት በውስጥ ስልኬን እልክልሻለሁ፣ ኢንቦክስ ላይ እልክልሻለሁ፣ ዋትስአፕ ላይ ሃይ በይ። መልካም እሺ። ሰክሰስ ቴንኪው አመሰግናለሁ። ዩር ዌልካም ማለት ዩር ዌልካም ቴንኪው። እሺ አውጪኝ አቡዬ።
ውዶቼ ሜምበር እየሆናችሁ እሺ፣ ከስሜ ጎን ያለውን ልብ ቅርጽ በመንካት ሜምበር ሁኑ እና ደግሞ ጊፍት ጋላሪ ሙሉልኝ። ይሄው ጊፍት ጋላሪ ላይ የቀሩት 3 ጊፍቶች ብቻ ናቸው። እነሱን ታርጌት ላይ አስቀምጫቸዋለሁ። ኤክስፓየርድ ሳያደርግ ጊፍት ጋላሪ ሙሉልኝ። ከ15 13 ተሰጥቶኝ 2 ብቻ ነው እንዴ? እንትኑን ማን ሞላልኝ? ምን እንዴ? አንደር ኮንትሮል ሜሪ መቼ መታሞላቸው አላየሁትም እኮ። ኦ ቴንክ ዩ ሜሪዬ። 3 ብቻ ነው የቀረው። እሺ ሌትስ ጎ። 2 ብቻ ነው የቀረው አሁን። እሺ ማን ነው ተረኛ? ቆለኛው ነው ተረኛ። ገጣሚ ለማ ቆለኛው ነው። እሺ ተረኛ ተጠብቋለክ። ረጅም ሰዓት ጠብቋል ቅድም። እሺ 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 ቴንክ ዩ። እሺ ቆለኛው ከቀን ጀምሮ አፍቃሪ ነኝ ብለህ ስትገባ ኔትወርክ ሲነቅልህ ስትገባ ኔትወርክ ሲነቅልህ አሁን እሺ ተራክ ደርሷል። ከዚህ በኋላ ግን አላስገባክም። ቆለኛው ሀቡ እባክሽን ቁጥሩን ልመዘገብ ፈልጌ ነሽ። አሁን ሳወጣልሽ እስቲ እንዴት ነክ? ያው ስክሪንሾት አድርጊ ውዴ። እግዚአብሔር ይመስገን ሰላም ነው። አረ ድምጽ ካይሰማም ወንድሜ አይሰማም። አሁን መጣ ድምጽክ። አውዬ አይሰማም። አሁን ይሰማል። ወይኔ መከራ። ኦኬ ኔትወርክ ስለሚያስቸግር ነው በጣም ይቅርታ። በቃ እሺ ኔትወርክ ሲኖር ትመጣለህ አይሻልም? ተሰቃየን እኛም አብረንክ። እሺ እሺ ቆለኛው ኔትወርክ ሲኖርክ ና እሺ ወንድሜ። አዎ በእንደዚህ አይነት ሁኔታ የፍቅር ታሪክ እንዴት እንሰማለን? አይኑ በጣም በፍቅር እንደተጎዳክ። ቆይ ቁጥሩን ብዙ ሰው እየጠየቀኝ ነው። ይኸው እሺ ስክሪንሾት አድርጉ ቁጥሩና ወደ ፍቅር ታሪክ ልንሄድ ነው። ገጣሚ ለማ ሰስፔንስ የሆነ የፍቅር ታሪኩን ሊነግረን የመጣ ፓርት 3 ኦኬ ያዛችሁ ሁላችሁም ስክሪንሾት አደረጋችሁ። ኦኬ እሺ ገጣሚ ለማ ያንተ ተራ ነው። እሺ አውዬ ይሄ ድምጽ ይገባል እንዴ? ቤቴ ተከራዮች ሙስሊሞች ናቸው፣ ጾመኞች እንትን ከፍተዋል። መንዙማ ይገባል? አይገባም። አይሚስ በጣም መንዙማ አባቴ ማታ ማታ ረመዳን ላይ ከፍጡር በኋላ ተራዊ ሰግዶ ከመጣ በኋላ መንዙማ ተከፍቶ ቤታችን ድንበቅ ነው የሚለው። በቃ ረመዳን ላይ አይ ቡና ተፈልቶ ምናምን አባቴ ጫት በቃ መንዙማ ተከፍቶ ወይኔ በጣም ናፈቀኝ ልጅነቴ። በጣም ቆይቷል። የዛሬ 16 ዓመት ምናምን ነው የምላችሁ። እሺ ትዝታዬ ተቀሰቀሰ። ዝጉ ማለት ከበደኝና ነው። ዝጉ ማለት ከብዶኝ ነው። ካልገባ አልገባም፣ ግን ገባ ምንም ችግር የለም። እሺ ልጀምር። መስቀናል። እሺ ከየቱ ጋር ልጀምረው መሰለሽ? ቆይ 2001 ዓመተ ምህረት ላይ ነው። አንዲት ቆንጅዬ ወጣት ልጅ የራሷ ፍቅረኛ ነበራት። የደህና ቤተሰብ ልጅ ነች፣ ሙስሊም ነች።
ፍቅረኛዋ ክርስቲያን ነው። ታረግዝለታለች። ማርገዟን ስትነግረው ገጣሚ ለማ በተቻለ አስወጪው እንኳን ቢላት ቆንጆ ነው። ሃይማኖት አትግለጽ፣ የተለያዩ እምነት ተከታይ ናቸው ቢባል ደስ ይለኛል። ሃይማኖት ባይገለጽ፣ ሃይማኖት ብሔር ምናምን እሺ። እና ማርገዟን ስትነግረው ይክዳታል። አላቅም በአይኔ እንዳላይሽ ብሎ ያባራታል። ልጅቷ ያላት አማራጭ ለማስወጣት መሞከር ነው። 4 ጊዜ ትሞክራለች፣ እምቢ ይላታል። አልወጣም አለ። በሆዷ ውስጥ እያደገ መጣ። ተጎዳች። አማራጭ የላትም። ከቤተሰቦቿ ጠፍታ ጓደኛ አለቻት ካፍቴሪያ የምትሰራ ቤት ተከራይታ የምትኖር እሷ ጋር ተጠግታ ቁጭ ብላለች። ጓደኛዋ ጠዋት 12 ሰዓት የወጣች ማታ 2 ሰዓት ተኩል ነው የምትገባው ካፍቴሪያ። ቀኑን ሙሉ ካለ ትበላለች፣ ከሌለ ተኝታ ነው የምትውለው። ያቺ ጓደኛዋ ስልጣ ነው የምታቀምሳት። ይሄ በእንዲህ እንዳለ እኔ ኮንስትራክሽን ሙያተኛ ነኝ። የተለያዩ ኮንትራቶች ምናምን እየወሰድኩ ሰራለሁ። አጋጣሚ የሆነ ቤት አዲስ ቤት የሚሰራ ነው። ያን ኮንትራት ከባለቤቱ ጋር ተነጋግሬ ተፈራርሜ ጀመርኩ። ቦታው ላይ እቃ፣ ሲሚንቶ፣ አካፋ ምናምን የኛ የግንበኛ የአናጺ እቃዎች፣ ፌሮ፣ ብረት፣ ብሉኬት የምናስቀምጥበት ቦታ የለም። ከጎን ያለ ቤት አንድ ክፍል ቤት የተከራየ ነበር። ሴትዮዋን አባብሎ ሰውየው ይከራያል እቃ የምናስቀምጥበት። ማታ እያስገባን እቃውን ጠዋት እናወጣለን። አሁን ጠዋት እቃ ልናወጣ ስንሄድ የምትከፍትልን አንድ ቆንጆ የወጣት ልጅ ነች። ማታ ላይም በሩን የምትከፍትልን የምትረከበን እሷ ነች። እንዲህ እያልን ከ1 ወር በላይ እዛ ቆየን። ቡና የምታመጣልን አንዲት ልጅ አለች። አዙራ የምትሸጥ ነች። እያመጣች ቡና ትሰጠናለች። አንድ ቀን እሁድ ባለቡናዋ ትቀርብናለች። ሰራተኞች ሁሉ ቡና ቡና ሲሉ ያቺ በር የምትከፍትልን ልጅ እኔ ላፍላላችሁ እዚህ አለች። ደስ አለኝና 100 ብር ሰጠዋት። አቀራረበች፣ አፈላላችልን። መልስ 40 ምናምን ብር ስትሰጠኝ ውሰጂው አልኳት። እምባዋ ዱብ 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 እያለ ነው የረገፈው። አለቀሰች በጣም። ምን ነው አልኳት። ማልቀስ ምን በቃ አረጋጋዋትና ወደ ስራ አልኩኝ። ሰዎቹን አሰማርቼ ንገሪኝ እስቲ ምንድነው ያስለቀሰሽ አልኳት። ልጅቷ አይቷ ነች። ያቺ ፍቅረኛዋ አስረግዞ የካዳት ወጣት ልጅ ነች። በሆዷ ልጅ ይዛለች። ታሪኳን ስትነግረኝ ሳትበላ የምትውልባቸው ቀናቶች በርካታ ናቸው። በጣም ተጎሳቁላለች፣ ተጎድታለች። አይዞሽ አልኳት። አሁን ፍላጎትሽ ምንድን ነው? ታሪኩ እንደነገርሽኝ ከአንዴም 4 5 ሞከርሽ አልወጣ አለ። አንቺ ተሰቃየሽ፣ ብዙ ደም ፈሰሰሽ። ያ መውለድ ነው። ሐኪምስ ምን አለሽ? ልጁስ ውስጡ ደህና ነው ወይ? ይሄን ጠየቅኳት። አዎ ደህና ነው ብለውኛል። ከዛ በኋላ ብርም ስለሌለኝ ሌላ ሕክምና ቼክአፕም አልሄድኩም። እሺ ነገ ጠዋት ተዘጋጅልኝ አልኳት። ሰራተኞች አሰማርቼ እንድትመረመር አደረግኳት። በጥሩ ሁኔታ ነው ያለው ልጁ፣ ደህና ነች። ግን እሷ ከፍተኛ ጉዳት አለባት። ይሄ ተነገረኝ እና ምንድነው ፍላጎትሽ? አክስት አለችኝ ጅጅጋ ከተማ፣ እዛ ሄጄ እሷ ጋር መውለድ ነው የምፈልገው ነይ ብላኛለች። እሺ አስፈላጊውን ነገር አደረግኩ። መቀያየሪያ ልብሶች፣ ለሴት ልጅ የሚያስፈልጉ ለምትወልድ ሴት ገንዘብም ሽቲዎች መቀያየሪያም አድርጌ ስልክ አላት። ስልኬን ሰጥቼ እሷንም ስልክ ይዤ መጥቼ አይጠይቅሻለሁ፣ ስትወልጂም ማንኛውም ነገር አሟላለሁ። ቻው ሸኝኋት። እሷ ወደዛ እንደሄደች ስልኳ ተሰረቀ። በቃሏ አታውቀውም። እኔ ስደውል የሚያነሳው ሌላ ሰው ነው፣ ወንድ ነው፣ ይሳደባል።
ከመሬት አግኝቼ ነው አላቅም ይላል። ብለምን ምን ብል ማግኘት አልቻልኩም። ተሳፍሬ ሄድኩኝ። ግን የት ብዬ ላግኛት? መዞር ብቻ ሆነ ጅጅጋ ከተማ ውስጥ 3 ቀን ቁጭ አልኩ፣ ተመለስኩ። አሁንም 15 ቀን ቁጭ ብዬ ተመልሼ ሄድኩ፣ አልቻልኩም። ለሶስተኛ ዙር ሄድኩ፣ አልቻልኩም ማግኘት። በዛው ተራራቀን። ከተወሰነ ጊዜ በኋላ ህፃን ልጅ አቅፋ መጣች። እጅግ በጣም ሀቡ ተጎድታ ተጎሳቁላ ያቺ ቆንጆ ልጅ ጠውልጋ ንፋስ መቷት በጣም ታማ ትስላለች። እጅግ ተጎሳቁላ ነው የመጣችው። አዘንኩ፣ አለቀስኩ። ከሰራተኞቹ መካከል ቤት ፈልጉ አልኩ፣ አዘዝኩ። ተፈለገ። ወይኔ ቤት አካባቢ 2 ክፍል ቤት ኪራይ ተገኘ። እንዳሁኑ ጊዜው አልከፋም። 7000 ብር ሁሉን ነገር አሟላልኝ። በቃ ፍራሽ፣ ትራሶች፣ ምንጣፍ፣ ሰሌን፣ ቴርሙዝ፣ ሳህን፣ ትሪ ምናምን የሚያስፈልገውን ነገር አሟልቼ መኮሮኒ፣ ሩዝ ምናምን ገዛዝቼ እዛ ቤት እንድትከራይ ቁጭ እንድትል አደረኳት። ለ9 ቀን አልሄድኩኝም። ስራዬን ስል መጣች ስራ ቦታ። ምን ነው ጠፋ? ሁሌ አስበዋለሁ። በቃ ታውቂያለሽ ድክም እያለኝ ማታ ወደ ቤት መሮጥ ሆኖ ነው። በቃ ዛሬ አንቺ ጋር መሻለሁ በጊዜ መጣና ይሄ ወደ 9 ሰዓት አካባቢ ላይ ሄድኩ። ፏ አርጋ ቡናውን አፈላልታ ምናምን ተቀበለችኝ። እዛ ቁጭ አልኩ። ማታ 2 ሰዓት ላይ ለምን አንጋባም ነው ያልኳት። በቃ ድንገተኛ ጥያቄ። ድንግጥ አለች። እኔ ምን አረግልሃለሁ? አንደኛ የሰው ልጅ እስካሁን የሆንክልኝ ውለታ ራሱ ከአቅሜ ከአይምሮዬ በላይ ነው። በዚህ ላይ እንዲታም ያለው ምንም ችግር የለም። ልጁም ልጄ ነው፣ ህመሙም ይዳናል ፍላጎትሽ ከሆነ። ማመን አቃተኝ አለች። እመኚ፣ እውነቴን ነው። እሺ አለች። ሄድኩ። ጠዋት ወደ ሕክምና ነው የወሰድኳት። አሁን አለማ ዩኒቨርሲቲ ገዝቶት አለማ ዩኒቨርሲቲ ህይወት ፋና ሆስፒታል ተጠቃለለ። ሳምባ ነቀርሳ ሆስፒታል የሚባል አለ። አጋጣሚ የእህቴ ባል የትልቋ እህቴ ባል ነርስ ነው፣ እዛ ይሰራል ለረጅም ዓመት። ከተመረቀ ጀምሮ ከደርግ ጊዜ እዛው ነው። በዚህ በሳምባ በሽታ በንፋስ ያለው እሱ ነው። ምርመራዋ ተደረገ። ምን ተባለ? ለ1 ዓመት ከ2 ወር መድኃኒት እንድትወስድ ታዘዘላት። አደገኛ ሁኔታ ላይ ነው ያለችው ተባለ። ግድ ይለኛል መታገስ። ማስታመም ጀመርኩ። ይህ በእንዲህ እንዳለ ቤተሰቦቼ ቤት መግባት ሳቆም እዛኛው ቤት ስመላለስ ምንድነው ነገሩ ሲሉኝ በቃ ፈራኋችሁ። የሆነች ልጅ አርግዛ ወልዳልኛለች። በድብቅ ቁጭ አልኩ። አሁን አመማት። በቃ እሷ ጋር ማደር ጀመርኩ። ተካራይቼ ቁጭ አርጊያ ነው ስል እኔ ነኝና ፀሐይ በየናለች። እኔ ያለው ታዲያ ልጄና የልጄ ሚስት ይሰቃያሉ አለች። ሄደች ስብስብ አርጋ የሜን ኪራይ ነው። ወደ ቤት ገባን። ደስ አለኝ። እናቴ ነጋዴ ነች። ከጎጃም ከምናምን ማር፣ ቅቤ፣ አረቄ በኤፒሳር ያመጣች ምትነግድ ለመስሪያ ቤት ሁሉ ማርና ቅቤ አከፋፋይ ነች። ማሩንም ቅቤውንም ቡላውንም ጁሱንም እያልኩ ስራም ጦፎልኛል። እየሰራው አስታመምኩ። እንግዲህ የንፋስ በሽታ ያው ታውቁታላችሁ። ጾታዊ ግንኙነት ማድረግ አይፈቀድም። ታግሼ አስታመምኩ። ያቺ መሰለች መለሎ ቆንጆ ልጅ ፍክት አለችልኝ። አማረች፣ ዳነችልኝ። ታማ በነበረበት ሰዓት እግሯን ማጥባት እኔ ነኝ፣ ልብሶችን ማጥብ እኔ ነኝ። ጸጉሯ የህንድ ጸጉር ነው የሚመስለው በላዋ ላይ ጸጉሯን ምልግ እኔ ነኝ። በቃ አሽሞነሙናት አለው። ጥፍር ቀለም መቀባት እኔ ነኝ። ቅብርር እያረኳት በዛው ለምዶብን። ከዳነች በኋላ ሁሉ እኔ ልብስ አጥባት አታውቅም። በቃ አባት እንጂ ባልሰጠኝ አትልም። በዛ ሁኔታ ላይ ያለን ልጁ አይፋፋም። በየ15 ቀን ሆስፒታል መመላለስ ነው። እንሄዳለን። ሽሮፕ ነው የሚያዙት። ይመረመራል። ተጠራጠርን። እሷ ላይ ያ ስለነበር ምናልባት ህፃኑም ተይዞ እንደው በሚል ብዙ ምርመራ ተደረገ። እዛ ሆስፒታል እህቴ ባልጋ እየወሰድነው አይገኝ በሽታው። በቃ ስቃይ ነበር። እግዚአብሔር ያለው ቀን አንድ ቀን ታይ በልጁ ላይም ተገኘ። ህፃን ነውና ልጁ በእንክብካቤ ለሱም የ8 ወር ድረስ የሚከታተለው መድኃኒት ተሰጠ። አስታመምኩ።
በዚህ ሁኔታ ላይ ያለን የኔ ተረገዘ ተወለደ። ይሄ ሁሉ ሲሆን የሷም የኔም ወገኖች ሁለቱም ልጆች የራሳችን መሆናቸው ነው የሚያውቁት። ቃል አስገብቻታለሁ። ፈለገ ነገር ቢመጣ የለማ ልጅ ነው እንድትይ ነው ትልቁን። በቃ በዛ ሁኔታ ላይ የኖርን አንድ መጥፎ ጊዜ መጣ። አወዳይ የምትባል ከተማ ስራ ኮንትራት ይዤ እየሰራው እዚህ ጋር ባመጣትና እኮ እንቁላል ፓስታ ምናምን ብትሰራ ሰራተኛው እየወጣ ሌላ ቦታ ነው የሚበላው፣ ሌላ ገቢ ይገኛል በሚል ባለቤቶቹን አስፈቅጄ ተስራ አንጣሉኝ። ባለቤቴን አልኳቸው። እንጨት ከዛው ቆርቆሮ መታታን፣ ግድግዳውን ሸራ ወጣጠርንና ምግብ ጀመረች። ብረት ድስቱን የምናምኑን ገዛዝተን እዛ ስራው ጦፈ። እኔ እሰራለሁ ኮንትራት ስራውን ወስጄ፣ እሷ በምግቡ በኩል ተጧጧፈ ስራው። ሲመሽ እዛው ማደርም ሆነ ሌላም ቤት ተከራየው አወዳይ ጥሩ እየኖርን የማይመለከታቸው ዘመዶቿ ያልሆኑ ሰዎች እሱ ለማ አንቺ ከሊት ስሟ መጥራት ስላልፈለኩ ነው። ያው እንዴት ነው ሃይማኖታቸው የተለያየ አይሆንም፣ ወደ አንቺ መጠቅለል አለብሽ ወይ ወደሱ። በቃ በጠበጡን፣ በጣም በጠበጡን። ታገስን፣ ታገልን። እዚህ መስራትም የለብሽም አሏት። በዚህ ሁኔታ ላይ ያለን ስራው እየሰፋ ሲሄድ ያክስቶቿ ልጆችን ከገጠር ስታመጣ፣ ሁለተኛ ስታመጣ እናቷንም አመጣች። በጣም ሰፋ። ወደ ሆቴል ነገር ማደግ ጀምሮ ነበር ስራው። ሲበጠብጡን ብዙ ሺህ ብሮች ወደ 165 ሺህ ብር የሰራሁበት አለኝ። 7 ቦታ ነው ፎቆች ኮንትራት ይዤ የምሰራው እዚህም እዛም። ወደ ህይወቴም አስጊ ሲሆን ነገሩ ትቼ ገንዘቡንም ሳልወስድ ዕቃዬን ብቻ ይዤ ወደ ሐረር ተመለስኩ። እኔ ቅርብ ነች፣ እኔን ካልሽ ነው ያልኩኝ። ትዳሬን የክፉ ቀን ባሌን ብላ መጣች። ስትመጣ በእናቷ ላይም በአክስቷ ልጆች እዛ በሚሰሩት ላይ ችግር ፈጠሩ። ልንቀሉና ውጡ እናንተ እልህ ተያያዙ ሰዎቹ። አሁን ይህ እንዲሆን ደግሞ አልፈቀደችም። በቃ የውሸት ሁንላቸው አለችኝ። የውሸት ብሎ ነገር የለም። አልሆንም አልሆንም፣ አልቀይርም፣ ሃይማኖቴ መኖር አለብን። አሁን ተመካከርንና ትቼዋለሁ በሚል እዛው ገባች። እሷ እየተደበቀች እኔ ጋር እየመጣች መሄድ ሆነ። እልህኛ ነኝ እኔ። ባለፈው ነግሬያችኋለሁ ታሪኬን። ሰው ተፈርቶ ትዳሬ ይበጠበጣል። የሚስቱ ሽማማ አልፈልግም። ሰው አየኝ አላየኝ በድብብቆሽ አልፈልግም። ከኖርሽ እንኖር፣ ስፈልግ ወደ ናዝሬት አዳማም አዲስ አበባም ስራው ሞልቷል። ኮንስትራክሽን እንሂድ የምትፈሪ ከሆነ እንጂ የሚስቱ ሽማ አልፈልግም። ትግል ሆነ። በቃ ስታመዛዝነው ያ ቢዝነስ የቤተሰቦቿ ጋርም ህርቅ ተፈጥሯል። እነሱም እንዳይበጠበጡ እንዳይጎዱባት እኔንም ማጣት አልፈለገች። ታገስኩ፣ ጠበቅኩ። አመት አልሆነም። ይቁም ግንኙነታችን ብዬ እኔ ልጆቼን ሰብስቤ ቁጭ አልኩ። አሁን ቤተሰቦቿም ቤተዘመድም ሌሎችም ሆነው ልጆች ለእናት ነው የሚገቡት በክስ ያጣድፉኝ ጀምር። እሞታለሁ እንጂ እኔ ስሙት እንጂ ልጆቼን አልሰጥም ባይሆንኩኝ። ሲታይ ኮማንደር መሊካ ዩሱፍ ይሏታል። አሁን በቅርብ ሞተች። ነፍሷን ይማር። የፖሊስ ጣቢያ አዛዥ ሐረር። ታሪኩን ስትሰማ ዞር በይ ወደዛ ያለቻት። ሴቶች ጉዳይም ደረስን። ዞር በይ አሏት። ልጆቹ ለሱ ነው የሚገቡት። እሷ አትመጣም፣ መክሰስም አልፈለገች። ያው ቤተዘመዶች ናቸው። እንዲህ አይነት ባለውለታሽን እንዴት እንደነ ነገር አይሆንም አሉ። እኔ ልጆቼን ይዤ ቁጭ ስል አንድ ነገር ብቻ መቼም ከውስጥ የማይወጣ የሚያናድድ ነገር ተፈጠረ። ትልቁን አይወልደውም አሉ ፍርድ ቤት ላይ። በቃ እዛ ጋር ቅስሜ ተሰበረ። ምን አሉ የኔም ቤተሰቦች ደነገጡ። ምንድነው የምንሰማው አሉኝ። በቃ ይሄ ነው እውነቱ ብዬ እውነቱን ዝግዝግ አድርጌ ለእህቶቼም ለእናቴም ስናገር እናቴም አለቀሰች። መወለድ ቋንቋ ነው፣ እኛ አሳድገነዋል፣ ልጁ ልጃችን ነው፣ አንሰጥም አሉ። ህግ ደግሞ አልፈቀደም፣ ማትወልደው አይገባህም አሉኝ። አሁን ትልቁን ስጡኝ ትንሹን ውሰዱ አልኩ። የኔ ነውና መቼም ይመጣል በሚል አለቀስኩ። አልተሳካልኝም። ግን ብልህና ህይወት ያስተማረኝ ሰው ስለሆንኩኝ
ልጆቹ ወንድማማቾቹ ተራርቀው ማደግ የለባቸውም በሚል ይሁን እዛ ቅርብ ስለሆነ አርብ ሁሌ ይመጣል፣ እሁድ ወደ ማታ ይሄዳል። ቀጣዩ አርብ ላይ ደግሞ የኔ እዛ ይሄዳል፣ እሁድ ወደ ማታ ይመጣል። በእንዲህ አይነት ሁኔታ ህይወታችንን እየገፋን በድብቅ እየተሰራረቅንም አመታቶች ሲሄዱ አይ እንዲህ አይነት ነገር ምን ያደርግልኛል፣ እንግዲህ ያው ማግባት ትችያለሽ አልኳት። አንተ አግባ አንቺ አግቢ፣ አንተ አግባ አንቺ አግቢ። ሁለታችንም ሳናገባ ቀረን። መጨረሻ ላይ ሴት ነች ተሸነፈች፣ ዳሯት። ቅስሜ የተሰበረ። ልጆቹም አደጉ። ትልቁም ቢሰማም አልዋጥልህ አለ። እንዲህ አይነት ነገር አላቅም እኔ ከለማ ውጭ አባት አላቅም አለ። አሁንም ፍቅር ነን። ትላንት ማታም እንዲያውም ላይቭ ከፍቶ ቲክቶክ ላይ ሼር አድርጎልኝ ገብቼ ቤቱን ሞቅ ሳረግለት ነበር። በግጥም ይመጣል ይሄዳል። ይሄኛው ከኔ ጋር ነው። አላወራውም ነበር ቲክቶክ ላይቭ ገብቶ አንተ ገዝተህ አድጎ አዎ ያኛው ያሳደግኩት ማለት ነው። ግን ያው ልጄ ነው። እኔ አሁንም አይምሮ አይፈቀደ ይሄን ቃል ሳወራው ራሱ ይቀፈኛል። ልጄ ነው። እኔ ከወለድኩት ከዚህኛው አብረኝ ካለው ይበልጥብኛል። 14 አለፈው ወደ 15። ይሄኛው ደግሞ 12 ግንቦት 3 አሁን የፊታችን 12 ይሞላዋል። ያ 14 አልፎት በቃ 15 ላይ ተጠግቷል። 15 ይለኛል። ይሄኛው እየሰማ ነው። ትንሹ አብሮን ያለው ና ሰላም በላት። ተወዳቴ ላይባል በድምጽ ሰላም በላት። ሀቢባ ይበላት። ሀቢባ ሰላም ነው። ሰላም ነሽ አክስቴ? እንዴት ነህ? እንዴት ነሽ? ደህና ነሽ? ደህና ነኝ አባቴ። አንተ ደህና ነህ? ደህና ነኝ። ትምህርት እንዴት ነው? ደህና ነኝ። ቆንጆ ነው። ምንም አይደለም። ጎበዝ በርታ። እሺ ትምህርትክ ላይ በርታ። እሺ በእንደዛ አይነት ሁኔታ ዳሩብኝ እልሻለሁ። አባቴ ነው እያለች ነው ሁሌ ትመሰክራለች። የበቀደም ታሪኬን ስትሰማ የኔም አይተረከው ለምንድን ነው አለች። እንደኔ የተርካለው አታርገኝ የምትይ አትፖስተኝ የምትይኝ ፎቶሽን ሁሉ የምትከለኪኝ አንቺ ነሽ እንጂ እኔ ሁሌ በቀን ብፖስትሽ ደስ ይለኛል። አውራው ብላ ፈቀደችልኝና ይሄንን ላጫውታችሁ ብዬ ነው። ግን እሷም እንደ ህይወቴ ጥሩ ግንኙነት ያለንን በጣም ፍቅር የሆነንን አሁንም ግን ያው አስቸጋሪ ነገር ነው። ብቻዬን መስዋዕት ከፍዬ አሳደግኩልሻለሁ። ይሄኛውን አሁን አድጎ ይሄም የማይሰራው አይነት የወጥ አይነት የለም። ገንፎ ብቻ ነው የማይችለው እንጂ ዶሮ ገነጣጥሎ ይሰራል። ቲክቶክ ላይ ብትገቢ አንድ ቀን ጊዜ ኖርሽ የሚሰራቸው ምግቦች ያስደንቅሻል። ይሄ ትንሹ ራሱ አሁንም በፍቅር ነን። ያው በእንደዛ አይነት ሁኔታ ትዳር አልባ ሆኜ ነው ቁጭ ያልኩት። የህይወትዬ ግፍ ነው እንዲያደረገኝ፣ ህይወትን የተጫወኩባት ነው እንዲያደረገኝ እያልኩ እያዘንኩ